ሰማይ ስንሄድ ፕሮቴስታንቶች በዚህ በኩል፣ ወንጌል አማኞች በዛ በኩል፣ ሙስሊሞች በዚህ በኩል፣ ኦርቶዶክስ ተዋህዶዎች በዚህ በኩል ተሰልፎ የሚል ነገር የለም። ሰማይ ሰው ሰራሽ ስያሜዎችን አያውቃቸው። እነዚህ ሁሉ ሰው ሰራሽ ስያሜዎች ናቸው። በአንድ ስም ውስጥ ግን የተገኘ ግን ይከብራል። እርሱም በኢየሱስ ስም ውስጥ ልክ ለልጆች ፓስኮድ እንደምትሰጣቸው ለምታምነው ሰው ሂድና በዚህ ኤቲኤም ካርድ ወይም እናንተ ሀገር በምትጠቀሙበት በዚህ የዴቢት ካርድ ሊሆን ይችላል። የተለያየ አይነት ነገር አላችሁ። ማስተር ካርድ አለ እና በነዛ ሂድና this is the code እና አውጣና ይዘህና ብለህ ኮድ ነምበር ከሰጠኸው ማንም ሰው ያንን ኮድ ነምበር ተጠቅሞ he can access ያንተን ገንዘብ ያንተን ባንክ አክሰስ ማድረግ ይችላል። ልክ እንደዛው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ህይወትን አክሰስ እንድናረግ፣ ኢተርኒቲን ዘላለምን አክሰስ እንድናረግ፣ ክብርን አክሰስ እንድናረግ፣ ፈውስን አክሰስ እንድናረግ፣ ጸጋን አክሰስ እንድናረግ፣ አብ ውስጥ ያለውን ሁሉ፣ ኢየሱስ ውስጥ ያለውን ሁሉ፣ መንፈስ ቅዱስ ውስጥ ያለውን ሁሉ አክሰስ እንድናረግ አንድ ነገር አለ። እስከ ዛሬ ድረስ በስሜ ጸልያችሁ አታውቁም። ከዚህ በኋላ ግን በስሜ የምትለምኑትን ሁሉ እኔ አደርገዋለሁ፣ አባቴ ያደርገዋል። you see, he gave us that access code. የሰማይ አክሰስ ኮዱ ተሰጠን። ማን ነው ያ አክሰስ ኮድ? አንድ ስም፣ ብቸኛ ስም፣ ኢየሱስ። ማንም ሰማይን አክሰስ ማድረግ የሚችልበት ሌላ ኦፕሽን የለው። አብ ሊመልስ የሚችለው ሊጠየቅ የሚችልበት ህጋዊ መስመርና አክሰስ ኮዱ የኢየሱስ ስም ብቻ ሆነ። ስለዚህ ኢየሱስ መጣና ከእንግዲህ በኋላ ባሮች አልላችሁ ወዳጆች ብያችኋለሁ። ባሪያ ጌታው የሚያደርገውን ነገር አያውቅም። እኔ ግን ወዳጆች ብያችኋለሁኝ። በስሜ ተጠቀሙ፣ በስሜ የምትለምኑትን ሁሉ አብ ያደርግላችኋል አለና ኮዱን ሰጠን። የአብ ልብ ውስጥ የምንገባበት፣ የአብ አይምሮን የምናነብበት፣ የመንፈስ ቅዱስን ምሪት የምናውቅበት፣ የዘላለምን ህይወት የምንቀበልበት፣ ስንታመም የምንፈወስበት፣ ስንደክም የምንበረታበትን ነገር እንድንቀበል ዩሲ በጠላት በዲያብሎስ ውጊያ ውስጥ በምናልፍበት ጊዜ ድልን የምንጠይቅበት ህጋዊ ሰማይ ከኛ ጋር የሚግባባበት እኛ ከሰማይ ጋር የምንግባባበት ህጋዊ ኮድ ሌጋል ኮድ ስሙን ሰጠን። ስለዚህ ያንን ስም የያዘ ሰው አብን ማውራት ይችላል። ለዚህ ነው ወደ ኢየሱስ ስም ስትመጣ ወደ ሃይማኖት አይደለም የመጣው። እኛ ስንመጣ ወደ ሃይማኖት ድርጅት አልመጣን። ለምን? የሃይማኖት ድርጅትን ሰማይ አያውቀው። የሚያውቀው በልጁ በኢየሱስ ክርስቶስ ያመኑትን ዳግም የተወለዱትን ነው። አንድ ምሳሌ ሁሌ የሚገርበኝ ነገር አለ። ዮኒ በጣም ሁላችሁም እዚህ ውስጥ ያላችሁ በአጠቃላይ ወደ 5600 የምትሆኑ ወገኖች ሁልጊዜ የሚገርመኝ ነገር አለ። እዚህ ዓለም ላይ ስንመጣ በህጋዊ መንገድ ነው የገባ ነው። ወደዚህ ዓለም ስንገባ በህጋዊ መንገድ ገባል። ምን ማለት ነው? በመወለድ ስርዓት ከእናት ከአባት በመወለድ ናቹራል ሎው ጠብቀን ህጋዊ መስመር ተከትለን ወደዚህ ዓለም የገባ ነው። ከዚህ ዓለም ስንወጣ በሞት ነው የምንወጣው። ከዚህ ዓለም ስንወጣ በሞት ነው የምንወጣው። እግዚአብሔር ዓለም ውስጥ ደግሞ ስንገባ በህጋዊው መንገድ በመወለድ ነው፣ በዳግመኛ መወለድ ነው የምንገባው።
እዚህም ዓለም ላይ በመወለድ እንደገባን እግዚአብሔርም ዓለም ላይ በመወለድ ነው የምንገባው። እዚህ ዓለም ላይ ስንገባ የአባትና የእናት ልጅ ተብለን ገባን። እግዚአብሔር ዓለም ላይ ስንገባ ደግሞ ልጅ የምንሆነው ኢየሱስ ክርስቶስን በማመን ልጅ ተብለን ነው የምንገባው። otherwise there is no another option። የለም ሌላ መንገድ የለም። አሁን በጣም የሚገርመው ነገር አንድ በጣም የሚገርም ነገር ሁሌ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ አንድ ቃል አለ። እኔ እውነት ነኝ፣ እኔ መንገድ ነኝ፣ እኔ ሕይወት ነኝ፣ በእኔ ካልሆነ በቀር ወደ አብ የሚመጣ ማንም የለም ማለት። I am the way, I am the truth, and I am the life, and no one can come to the Father unless by me. No one can. What? No one can come to the Father unless by me, unless through me. በእኔ ካልሆነ በቀር ወደ አብ የሚመጣ የለም። እንዴ እና ምንድነው የሰው ጭንቀት? ሶስት ጥያቄ ነው በሁሉም ሰው ውስጥ ያለው። የመጀመሪያው እውነቱ የቱ ነው ነው። ለምን ሰው ሰራሽ ስሞች እኔ ጋ ነው ይሉናል። ተቋማቶች ለተቋም ስም መስጠት ኃጢአት አይደለም፣ ግን መታወቂያ እንጂ ሰማያዊ መግባቢያ ግን ሊሆን አይችልም። ሰማይ ከኛ ጋር የሚግባባበት ሰማይ የሰጠን መርህ ካልሆነ እኛ ያወጣነው ስያሜ ሰማይን ሊያግባባን አይችልም። ስለዚህ ኢየሱስ የሰጠውን ነገር በደንብ ተመልከቱ። እውነቱ የቱ ነው የሚል ሰው ሁሉ ጥያቄ አለው። ሁለተኛ መንገዱ የቱ ነው? የሰው ሁሉ ጥያቄ ነው። ከሞት በኋላ መንገዱ የቱ ነው? የሚሄድበት መንገድ የቱ ነው? Everybody wants to know the way, the access to heaven. And the third one is, ሶስተኛው ህይወት በምንድን ነው የማገኘው? ምን ሰርቼ ህይወት ላገኝ? የዘላለም ህይወት ኢተርኒቲ እንዴት ነው? ዘላለማዊነትን እንዴት ነው የምቀበለው? የእግዚአብሔር ልጅነትን እንዴት ነው የማገኘው? እነዚህ የሰው ሁሉ ልጆች ጥያቄዎች ናቸው። ባለስልጣን ቢሆን፣ ባለሀብት ቢሆን፣ ሃይማኖተኛ ቢሆን፣ እነዚህ ሶስት ጉዳይ የነፍሱ ጩኸቶች ናቸው። ኢየሱስ ሲመጣ እንደምታውቁት ብዙ በእስራኤል በአይሁድ ቤት ውስጥ ራሱ ሶስት ግዙፍ የሆነ ስም ያላቸው ፈሪሳውያን፣ ሰዱቃውያን የሚባሉ ጸሐፍት የሚባሉ በእስራኤል ቤት አሉ። ውጪ ስንወጣ እነ ኮንፊሸስ፣ እነ ሂንዱይዝም፣ እነ ቡድሂዝም በጣም እድሜ ጠገብ ሃይማኖቶች ናቸው ከክርስቶስ መምጣት በፊት። አሁን መጣና ኢየሱስ ያለው ነገር ምንድን ነው? መንገዱ የቱ ነው ለምትሉ አለና ስለ መንገድ አላስተማረም። የሚያወራ መንገድ፣ የሚዳሰስ መንገድ፣ ወክ የሚያደርግ መንገድ። I am the truth፣ እኔ እውነት ነኝ። አሁን በዓለም ላይ ለመጀመሪያ ጊዜ በፍልስፍና ሁልጊዜ አንድ የሚባል ነገር አለ፣ ሰርቺንግ ፎር ዘ ትሩዝ። የፍልስፍና ዘውጎች ሁልጊዜ ይሄንን ነገር ነው የሚያምኑት፣ ሰርቺንግ ፎር ዘ ትሩዝ፣ እውነትን መፈለግ፣ መጠየቅ፣ ደግሞ መጠየቅ፣ ደግሞ መጠየቅ የሚል ነው። እርፍ የሚያደርግ ነገር ግን ኢየሱስ ሲነግረን you cannot find truth by yourself. Here I am, the walking truth. የሚያወራ የሚናገር I am የሚል ፐርሰን ነው ትሩዝ አለና፣ ትሩዝ ወይም እውነት የሚነገር የሚወራ የሚጻፍ ነገር ሳይሆን ፐርሰን ነው። look at me፣ እኔን ተመልከተኝ። I am the truth አለ።
አሁን መጽሐፍ ውስጥ የፍልስፍና ቤት ውስጥ የሃይማኖት ቤት ውስጥ የምትፈልገው እውነት አይ አም ብሎ መጣ። አይ አም ሂር አይ አም። እውነት ነው የምትፈልጉት? እነሆ ፐርሰኑ መጣ። አይ አም ዘ ትሩዝ። ሶ ክርስትና ውስጥ አንዱ የምናርፍበት ትልቁ እውነት ክርክር አይደለም፣ እውነት ንግግር አይደለም፣ እውነት ንጽጽር አይደለም። እውነት ፐርሰን ነው። እውነት ኢየሱስ ነው። ሰው ወደ ኢየሱስ ሲመጣ ወደ ጴንጤ ወደ እከሌ ምናምን አይደለም የመጣው፣ ወደ ትሩዝ፣ ወደ እውነት፣ ወደሚጨበጥ ራሱን ወደ ገለጠ ዳግመኛ ወደማታስበው እንዴ ወደማትልበት እርግጠኝነት፣ ተሳስቼ ቢሆንስ ወደማትልበት ወደሚያወራ እውነት ነው የመጣው። ከዛ ብዙ ሚስጥራቶች በኢየሱስ ውስጥ አሉ፣ ብዙ ክብር አለ። ለነሱ ደግሞ መንፈስ ቅዱስ በመጣ ጊዜ ደግሞ አለ እሱ ደግሞ ሲመጣ እንደገና ያብራራላችኋል፣ ይገልጥላችኋል። ለምን? ኢየሱስ ፐርሰን የሆነ እውነት ቢሆንም ተገልጦ የማያውልቅ ደግሞ እውነት ነው። ስለዚህ እርሱ በመጣ ጊዜ ሁሉ ደግሞ he will lead you into all truths፣ ወደ እውነት ሁሉ ይመራችኋል። የምትኖርበት ዓለም ላይ በእውነት ትጀምራለህ፣ በእውነት ትኖራለህ፣ እውነት እየተገለጠልህ ትቀጥላለህ። ለዛ ነገር መንፈስ ቅዱስ ደግሞ ያግዛል ይላል። ሁለተኛው የሰዎች ጥያቄ የቱ ነው መንገዱ የሚል ነው። የቱ ነው መንገዱ? ያም ወደ እኔ ጋና ይላል። ያም እኔ ይሄን ያህል ዓመት አለኝ ይላል። ያም እኔ በቃ በዚህ ማስረጃ እውነቱ የኔ ነው ይለኛል። ኦኬ፣ ስጎተት ላልቅ ነው። አንድ የሚያሳርፈኝ አካል ያስፈልገኛል። አንድ እርግጠኛ የምሆንበት መንገድ ላይ መቆም መቻል አለብኝ። ከዚህ የሆነ ከተማ ለመሄድ ስነሳ የምጠቀመው ትራንስፖርትና መንገድ የእርግጠኝነቴና የጤናማነቴ ማሳያ ነው። ያገኘሁት መኪና ውስጥ ገብቼ አንተ ታውቃለህ እንግዲህ ወደ ፈለግከው ውሰደኝ፣ እንግዲህ አንተ ታውቃለህ እኔ መሄድ የምፈልገው እዚህ ነው፣ ግን አንተ ታውቃለህ አልለውም። የሚሄድበትን አውቄ እርግጠኛ ሆኜ ነው የምገባው። እንደሚያደርሰኝ እርግጠኛ ሆኜ ነው የምሳፈረው። ልክ እንደዚሁ ለነዚህ ግራ ለገባቸው ዓለምና መንገዱ የቱ ነው ለሚሉት ሰዎች በአጠቃላይ ጌታ ኢየሱስ ምን እንዳላቸው ታውቃላችሁ? I am the way, the right access to heaven። ዳውት የማይሆንበት የሚያወራ የሚዳሰስ መንገድ ለመጀመሪያ ጊዜ ሲያወራ መንገድ ለመጀመሪያ ጊዜ እኔ ነኝ ሲል ራሱን ሲገልጥ ለመጀመሪያ ጊዜ ተሰማ፣ ታየ። እኔ እውነት ነኝ አለ። I am the truth and I am the way። ምን አይነት ትምህርት ነው? እንዲህ አይነት ትምህርት ወገኖች፣ ምን አይነት የሚያሳርፍ መንገድ ነው የተገለጠው? the right access። መንገድ እንደምናውቀው መንገድ ማለት አክሰስ ነው። ኢየሱስ ምን አለ? no one comes to the Father unless by me። በእኔ በኩል ካልሆነ በስተቀር I am the right access። አብን ለማግኘት ትክክለኛው የዘላለም ሕይወት ጋር አባታችሁ ጋር ምንጫችሁ ጋር እንደምናውቀው የኛ ምንጭ እግዚአብሔር ነው። ምንጫችን ጋር ለመድረስ ትክክለኛው አድራሽ እኔ ነኝ ብሎ መጣ። ማንም የለም። መንገዱ ተመለሰ። አሁንም እውነት ቅድም ተመልሶ ነበር። አሁንስ መንገድ ተመለሰ።
የመንገድ ጥያቄያችን የቱ ነው መንገዱ የሚለው የሰው ሁሉ ጩኸት ባንዴ ተመለሰ። በቃ በጣም የሚገርም እኮ ነው። እና የቱ ነው መንገዱ? በየት በኩል ነው የምደርሰው? የነከሌ ነው እውነት፣ የነከሌ ነው መንገድ የምልበት መንገድ አበቃ። ኢየሱስ ጋር ልክ ስደርስ ትክክለኛውን መንገድ አገኘሁት። ኢየሱስ ጋር ስደርስ አብ ጋር እንደምደርስ እርግጠኛ ሆንኩ። ኢየሱስ ጋር ስደርስ ዘላለማዊ ሕይወት ጋር ወስዶ እንደሚያጋጥመኝ እርግጠኛ ሆንኩኝ። ኢየሱስን ሳገኘው መንገዱን ሁለቴ የማላስብበት የማልጠራጠርበት በመስኮት እያየው ያሳስተኝ ይሆን? አንገቴን እያወጣሁኝ በትክክል ይሆን የሚሄደው? እዛ ቦታ ላይ እገባ ይሆን የማልልበት? ቅድም ቅዱሴ ሲናገር ነበር። እርግጠኛ የሆነ በማዕበልም ውስጥ ይተኛል። ኢየሱስ እርግጠኛ ነው። ታንኳ ውስጥ ተኝቷል። እነሱስ እርግጠኛ አልነበሩም እስከዛ ጊዜ ድረስ። ስለምን ተጠራጠራችሁ እናንተ እምነት የጎደላችሁ ነው ያላቸው ተነስቶ እና ከኔ ጋራ ከሱ ጋራ ጠቅልል ብለው መተኛት ሲችሉ እነሱ ይታገላሉ ከኔቸር ጋር። እነሱ ይታገላሉ። የሰው አይምሮ ትግል ነው የሚወደው። የሰው አይምሮ በራሱ እንደሚደርስ ነው የሚያስበው። የሰው አይምሮ ሰርቶ በጡንቻ መግባት ነው የሚፈልገው which is impossible። ነገር ግን ምንድነው ያገኘ ነው? በጣም በሚገርም ሁኔታ ገባ፣ እርግጠኛ ሆነ፣ መንገዱን አገኘ ነው። ሾፌሩ ልክ ነው። ሶስተኛው የሰው ሁሉ ጥያቄ ህይወት በምን አገኛለሁ? አሁን ብዙ ጊዜ እኔ ክርክር ሲመጣ የሚደክመኝ ነገር አለ። ይሄን አርገህ ነው ህይወት የምታገኘው፣ ይሄን አርገህ ነው። ለምን ድሮም እኛም እዛ ውስጥ ነበረን። እኛ 2 ሱባኤም 3 ሱባኤም ይዘን በየገዳማቱም ስንሄድ እንግዲህ ስለኔ አብዛኛው እንደምታውቁት በናዝሬት ቅድስት ማርያም ቤተክርስቲያን ያው በተሐድሶ እንቅስቃሴ ውስጥ እዛ የተወለደና ጴንጤ ለመቃወም ጀምረን ጌታ ነጠላ አስለብሶ ነጠላ አጣፍተን እንግዲህ ነው የሸወደን እንላለን ብዙ ጊዜ። ለምን እኛ በጣም በመራር ሁኔታ ነው መጽሐፍ ቅዱስን ጴንጤዎችን ለመቃወም እንዴት በእኛ መጽሐፍ ቅዱስ እኛን እንዴት ይሰብኩናል እንዴ ብለን ነው የተጀመረው ያ እንቅስቃሴ። እንግዲህ ዛሬ 30 ዓመት ምናምን አካባቢ ማለት ነው። 30 ምናምን ዓመት በዛው እድሜ ደግሞ እንዳትቆጥሩ ምናምን ብዬ ልለፈው እና አንዳንድ ሰው ችግር አለበት የሚነገረውን ዋናውን ነገር ሳይሆን ምርቃቱን ነው የሚቆጥረው። እኔማ ጸጉር ጨርሰ ስለሚሉኝ ሁለተኛ ወጥ ነው ያለኝ እኔ እና እንደዛ ነበር የጀመርነው ስንል ስናነብ። ለምን እያንዳንዱ የምናደርጋቸው ነገሮች በአጠቃላይ ህይወት ለማግኘት እኮ ነው። ቅንነት እኮ ነው። ቅንነት እኮ ነው። የምናደርጋቸው እያንዳንዱ ጉዞዎች፣ እያንዳንዱ መስዋዕትነት፣ የምንከፍላቸው ነገሮች ቅንነት ነው። እኔ አሁን ወንድሞቼ ሲከራከሩ ቲክቶክም ላይ በሃይማኖት ክርክር ሲነሳ ይሄን አርገህ ነው ህይወት የምታገኘው፣ ይሄን አርገህ ነው ህይወት የምታገኘው፣ ይሄን አርገህ ነው ህይወት የምታገኘው ብለው ሰዎች የህይወት ማግኛ ድርድር ይነግሩናል። መሰላል ይሰሩና እነዚህን እየረገጥክ ነው የምትወጣው ይሉናል። ኢየሱስ ግን መጥቶ አንድ ነገር ነው የነገረን። I am the life. Having Jesus is having life. Having eternity. አለቀ በቃ። ለምን እነሱ በእጃቸው እንኳን ሊነኩት የማይችሉትን ነገሮች ፈሪሳውያን 10 ሕግ ተሰጥቷቸው ሰው ማባዛት ይወዳል። 610 ምናምን አደረሱት። የሰጣቸው 10 ነው። 10 መፈጸም ያልቻለ በሙሴ 600 ምናምን ተንትኖ አደረሱት። በሰንበት ከዚህ እዛ ስትሄድ ኃጢአት ይሆናል። ረጅም መንገድ ስንት ኪሎ ሜትር ስትሄድ ነው ኃጢአት የሚሆነው ሰንበት የሚሻረው አሉና መጀመሪያ ለቁ።
ከዛ በኋላ የዛን ተመን ካወጡ በኋላ እያረፍክ ከሄድክ ግን አሉና እግዜር ሊሸውዱት በየ10 ሜትሩ እየተቀመጡ እንደገና እየጀመሩ የዛን ያህል ደረጃ ሄደዋል አይሁድ። ስለዚህ ይሄን ያህል ከብት ስታበላ ወይም ገደል ሲገባ ችግር የለውም ማውጣት ብለው ሕግ አወጡና ኢየሱስ እጁ የሰለለ ሲፈውስ ሰንበትን ሽረሃል አሉት። you see a religious mentality always against the work of Jesus የሚቆም እነሱ እኮ አህያ ሲያወጡ ከገደል እናንተ አህያችሁ ገደል ቢገባ በሰንበት ቀን አታወጡትም ማለት በሬያችሁ ገደል ውስጥ ቢገባ ጉድጓድ ውስጥ ቢገባ አታወጡትም ማለት ታዲያ እኔ አለ ሰንበት እኮ የተፈጠረው ለእረፍት ነው። ሰው እግዚአብሔር ባረፈበት ቀን ላይ ነው አንድ ብሎ የጀመረው። do you know that 6 ቀን እግዚአብሔር ሰራ 7ኛውን ቀን ላይ አረፈ ይላል። ሰው 6ኛ ቀን ላይ ተሰራና የሰው የመጀመሪያው ቀን እግዚአብሔር ያሰበለት ስራ አይደለም እረፍት ነው። የእግዚአብሔር 7ኛ ቀን የሰው 1ኛ ቀን ሆነ። ሰው እንደተሰራ እንዲያርፍ ነው። እንደተወለድን በክርስቶስ እንድናርፍ ነው ዲዛይን የተደረገው። ለዚህ ነው የሰው ልጅ ነው የሚያሳርፈው ያለው። ኢያሱ አሳርፏቸው ቢሆን ኖሮ ስለሌላ እረፍት ባልተናገረ ነበር ዳዊት። አሁን ግን የሰንበት እረፍት አለና ኢየሱስ ምን ማለት ነው? ሰው ተፈጠረ the next day የእግዚአብሔር እረፍት ቀን ነው 7ኛ ቀን። እግዚአብሔር ሰውን ወዲያውኑ ነው ወደ እረፍት የከተተው፣ ወደ ስራ አልከተተው። ዳግም ልደት እረፍት ነው። ለዚህ ነው የት ነው ህይወት የሚገኘው? በምንድን ነው ህይወት ለሚገኘው ለሚሉ ሰዎች የነገራቸው አንድ ነገር እንደዚህ ነው። I am the life እኔ ህይወት ነኝ። ሶስቱም ጥያቄዎች ተመለሱ። አዎ። የቱ ጥያቄ? የቱ ነው እውነት? ተመለሰ። የቱ ነው መንገድ? ተመለሰ። የቱ ነው ህይወት የሚገኘው? በምንድን ነው የሚገኘው የሚለው ተመለሰ። and he said I am the way, I am the truth, and I am the life, and no one can come to the Father unless by me. Finished. አለቀ። እዚህ ጋር ነገር ተዘጋ። ስለዚህ ኢየሱስን ያገኘ መንገዱን አገኘ። ኢየሱስን ያገኘ እውነትን አገኘ። ኢየሱስን ያገኘ የማይሞት ህይወት አገኘ። ስለዚህ ለዚህ ነው ወደ ድርጅት አይደለም የመጣኸው፣ ድርጅት አይደለም የመጣ ነው። ሰዎች የሰው ስያሜ ወዳላቸው ድርጅቶችና ብሽሽቆች ነገሮችን ሲያወርዷቸው በቀራንዮ መስቀል ላይ የተሰራውን ታላቁን የጌታችን የመድኃኒታችን ኢየሱስ ክርስቶስን የማዳን ስራ ላይ እንደ መሳለቅ ነው የሚቆጠረው። ምክንያቱም እዚህና እዚያ አትሂድ በጣም በጣም በእግዚአብሔር ዓለም እጅግ ከባድ ጉዳይ ነው። ምክንያቱም እርሱ አንድ ነገር ነው ያለው፣ እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ። አለቀ። ሁሉ የተጠራው ወደ ኢየሱስ ነው። ወደ ከሌ ሂዱ፣ በከሌ በኩል ኑ፣ ያኔ ሰማችኋለሁ፣ ያኔ ነው የሚቀልላችሁ አላለም። ይሄን ያናን አድርጎ አላለም። ሸክም የከበደው ይሄንን ሰርቶ ያቅልል አላለም። ወደ እኔ ኑ፣ እኔ አሳርፋችኋለሁ። አለቀ ታሪኩ። ሰው ሰራሽ ግሳንግስ ነገሮችን ሳንደማምር ብቻውን በቂ የሆነ ብቻውን በቂ እንደሆነ ያመነ ኢየሱስ እርሱ ወደ እኔ ነው፣ እኔ አሳርፋችኋለሁ። የመጨረሻው ይሄ ነው። ታላቁ ጥሪያ ነው። እመቤታችን ቅድስት ድንግል ማርያም በጣም ደስ የሚል ነገር የተናገረችው ደስ ይለኛል። በቃና ዘገሊላ ሁል ስለ ምልጃ የሚነሳ ክፍል ላይ ብዙ ጊዜ ለክርክር ብዙ ሲጠቀስ ምን አለ ይችኛዋን ቢያነሷት ቢያነቧት ቢበራላቸው። ለነገሩ
ኢየሱስ ሽምደዳና ትምህርት ጥናት አይደለም፣ መገለጥ ነው። አብ ሊገልጥለት ከሚወድ በስተቀር ኢየሱስን ሊያውቀው የሚችለው ማንም የለም ይላል። ኢየሱስን ሊያውቅ የሚችል ማንም የለም። ማን ሊገልጥለት ከሚወድ? አብ። ኢየሱስ መገለጥ ነው። ለዚህ ነው እርሷ ምን አለች? የሚላችሁን ስሙ። መላእክት፣ ዓለም ሁሉ፣ ቅዱሳን የምንላቸው፣ ጻድቃን የምንላቸው፣ ሰማዕታቶች የምንላቸው ሁሉ እርሱን በመስማት የዳኑ እንጂ እኛ እንሰማ እኛ ጋኑ ብለው ጥሪ ያቀረቡ አይደሉም። ያላሉትን በማለት ስንዋሽባቸው ያዝናሉ። ሰማይ ይቃወመናል። እግዚአብሔር ልጁን በመሰዋት በጉን አንድያ ልጁን እኮ ነው በግ ያደረገው፣ የፋሲካ በግ ያደረገው። አንድያ ልጁን የፋሲካ በግ አድርጎት ታዳ ለኔ ያረደውን በግ ከሌላ ነገሮች ጋር አደባልቄ ነው ምድንበት ብሎ እንደማለት ታላቅ ስድብ በአብ ላይ እኮ የለም። አትበቃኝም እንደማለት እኔ እናንተ ተደምረን ነው ህይወት የሚባለውን እውነት የሚባለውን መንገድ የሚባለውን ውጤት የምናመጣው እንደማለት ያለ በእግዚአብሔር ላይ የመሳለቅ ትምህርት የለም። እኔ አሳርፋችኋለሁ የሚለውን ተቃውሞ በዚህ ነው ማርፈው ብሎ እንደ መነሳት ያለ አደገኛ አብን የመቃወም ጉዞ የለም። ስለዚህ እነዚህ ሶስት ነገሮች ላይ ነው ማንም ሰው ተረድቶ ማረፍ ያለበት። Really, do I have Jesus? Having him is having the truth. Having him is having the way. Having him is having the life. In the binding word, የማሰሪያው ቃል እዛ ውስጥ ያለው ማሰሪያ ቃል በእኔ ካልሆነ በቀር ወደ አብ የሚመጣ ማንም የለም። ዘግቶታል፣ ጨርሶታል። ኢቭን እንኳን ኢየሱስ በሩ እኔ ነኝ፣ በበሩ የሚገባ ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። በበሩ የማይገባ በመስኮት የሚገባ እርሱ ሌባም ወንበዴም ነው። ምን? አዎ ዮሐንስ 10 ላይ እንዲህ ነው ያለን። በበር የማይገባ በመስኮት የሚገባ ገብቶ ቢገኝ እንኳን ውይ ገብታል በቃ አይዞ ኢትስ ኦኬ አይደለም የሚባለው። ሌባና ወንበዴ ነው። ሌባና ወንበዴ ደግሞ በቤት አይኖርም በእስር ቤት እንጂ ወደ ወህኒ ነው የሚላከው። ስለዚህ በሩ እኔ ነኝ። በቃ እከሌ ነው ብሎ ያልጠቆመውን ነገር እኛ እንደመጠቆምና በእርሱ ላይ እንደመዋሸት አደገኛ ነገር የለም። እርሱ ቢጠቁመን እሰየው፣ እከሌም አለበት በዚህ ስራ ውስጥ ደምሩ ቢለን፣ እከሌም ያግዛችኋል ቢለን እሰየው። ግን በእኔ ካልሆነ በቀር አለ፣ በእኔ ካልሆነ በቀር አለ። ዘጋው። ስለዚህ እሱ የዘጋውን እኔ አልከፍትም፣ በእርሱ ላይ አልዋሽም። ለዚህ ነው ኢየሱስ ሃይማኖት አይደለም፣ ኢየሱስ ድርጅት አይደለም፣ ኢየሱስ ህይወት ነው። ኢየሱስ ሰው ሰራሽ ስም አይደለም። አብ ለኛ የሰጠን አክሰስ ነው። ሌጋል አክሰስ፣ ሌጋል አክሰስ። ሌላው ሁሉ ኢሌጋል ነው ማለት ነው። ህገ ወጥ ነው ሌላው ሁሉ። መጽሐፉ እንደዚህ ነው የሚነግረን። በስሜ የምትለምኑትን አብ ይሰጣችኋል። ስለዚህ አክሰሱ ሌጋል አክሰስ ስሜን ሰጥቻችኋለሁ። በእኔ ስም ጠይቁ፣ በእኔ ስም ተፈወሱ፣ በእኔ ስም ዳኑ፣
በእኔ ስም ጠላታችሁን ዲያብሎስን አሸንፉት፣ በእኔ ስም ሕይወት ይበዛላችኋል። እኔ ሕይወት እንዲሆንላችሁ ከዛ እንዲበዛላችሁ መጣው። ሌባውስ ለሶስት ሚሽን ይመጣል። ዲያብሎስ እርሱ ሌባው ለሶስት ሚሽን ይመጣል። the first one to steal, and the second one to kill, and the third one to destroy. የመጀመሪያው ነገር ሌባው ሊሰርቅ ሊሰርቅ ተደብቆ፣ ከዛ በኋላስ ሊገድል ሊያርድ፣ ሶስተኛስ ሊያጠፋ ዲስትሮይ ሊያረግ መታሰቢያ ሊያጠፋ ነው። እኔስ አለና ሕይወት እንዲሆንላችሁ ከዛስ እንዲበዛላችሁ መጣው። ይህንን ነው የነገረን። ስለዚህ ወንድሜ ዮኒ እዚህም ውስጥ ያላችሁ ወገኖች በአጠቃላይ ኢየሱስን መያዝ ፕሮቴስታንት መሆን ጴንጤ መሆን አይደለም። የእግዚአብሔር ልጅ መሆንና የእግዚአብሔርን ሕይወት መካፈል ነው። ወደዚህ ዓለም ስንገባ በአባትና በእናታችን በኩል ተወልደን በሕጋዊ መንገድ እንደገባን ወደ እግዚአብሔርም ዓለም የምንገባው በሕጋዊ መንገድ በመወለድ ነው። ሁለቱም ዓለም ላይ ሕጋዊው መግቢያ መወለድ ነው። ሁለቱም ዓለም ላይ ሕጋዊው መውጫ ሞት ነው። ከዚህ ዓለም ስንወጣ በሞት ነው የምንወጣው፣ በሕጋዊ መንገድ በሞት። ከዛስ ከእግዚአብሔርም ዓለም ላይ ስንወጣ ሞት ነው፣ አለቀ ታሪኩ። በመወለድ የሌለ በመሞት ነው ያለው። በክርስቶስ የሌለ በዲያብሎስ ነው ያለው። ይህንን እውነት ነው ይዘን ልንቆም፣ ልንቀጥል፣ ልናድግ፣ ፍሬ ልናፈራ የተጠራ ነው እንጂ የሃይማኖት ብሽሽቅ ውስጥ ልንገባ አይደለም። ቅዱሴ ትናንትና አንድ ነገር ስትናገር ነበር ለዮኒ እና የነገርከው አንድ ነገር እንደዚህ ላሉ ሰዎች ነገ ጠዋት ላይ ማኛው ክርብት ቢል ምንድነው የሚሆነው ምናምን ይላሉ ብለህ ስትናገር ትናንት ነው አይደል? ትናንት ነው ከትናንት ወዲያ እና ልክ እንደዛ ስትል እየሳቀ ነበር ዮኒ እና ሁሌ ከሱ ጋራ ስናወራ ክብሩ ይስፋ የእናትና ልጁ ነው የሚለው እሱ፣ እኔ ደግሞ ክብሩ ይስፋ የአባትና ልጁ ነው የምለው እና ትናንትና እንደሱ ስትል አንድ ነገር ገረመኝ። የገረመኝ ነገር ምንድን ነው? የጠፋው ልጅ ትዝ ይላችኋል? የሆነ ሀብት ይዞ የተወሰነ ነገር ይዞ ከሄደ በኋላ ስለተወለደ አባቱን ስለሚያውቅ እሪያ ጋር ሰንብቶ እንኳን ሮጦ የመጣው የአባቴ ቤት ነው ያለው። አለቀ። ልጅ ነዋ፣ ልጅ ነው፣ ተወልዷላ። የተወለደ አይጠፋም። የተወለደ አባቴ ይላል። የተወለደ ሁልጊዜ የመመለስ መንፈስ አለው፣ ወደ ልቡም ተመልሶ ይላል እና ዮኒ ከረጅም ዓመት በፊት እኔ በጌታ ነኝ ብሎ በስነ ስርዓት ዲክሌር አድርጓል። ሁሌ ዲክሌር ያደርጋል። አይታችሁ ከሆነ ያንን መንፈስ ይዞት ሁሌ ይመለሳል፣ ሁሌ ይቆማል። ልጅ ነው። የእግዚአብሔር ልጅነት ምን ማለት እንደሆነ በትክክል ስለገባው መገለጡ ስላገኘው ነው ብዬ ነው የማምነው። በየትኛውም ሰዓት ላይ በየትኛውም ጊዜ ያላችሁ በየትኛውም ቦታ ላይ ያላችሁ ወገኖቼ ዛሬ ኢየሱስ ሲባል የሃይማኖት ተቋም መለያ ስያሜ ሳይሆን ሰማይ እኛን የሚያውቅበት እኛም ከአብ ጋር የምናወራበት ትክክለኛው ሌጋል ኮድ እውነተኛ መግባቢያ ቋንቋ ነው። መላእክት የሚሰሙን ኢየሱስ ስንል ነው። አብ የሚሰማን የሚመልስልንም ኢየሱስ ስንል ነው። ሌላ ቢኖር ኖሮ እርሱ በጠባብ ደረት ባጭር ቁመት ተወስኖ ወደዚህ ዓለም መጥቶ ያንን ሁሉ ስቃይ
አይቀበልም ነበር። ሌላ አለ ማለት በዛ ስቃይ ላይ መቀለድ ነው። ሌላ መደመር በዛ ስቃይ ላይ ማላገጥ ነው። አብ የከፈለውን ያረደው ልጁ ላይ አክንትፍ እንደማለት ነው። እርሱን ከሌላ ጋር ማዳበል የአብን ሐዘን እና ቁጣ ለማየት መድፈር ነው። ዛሬም የመጣውን ተቀብለ ነው እኛ ወደ እሱ የምንሄድበት መንገድ ስለሌለ እርሱ ወደ እኛ መጣ። በቃ አንድ የአባቶችን አባባል ቅድም ስሰማ ነበረ። እግዚአብሔር አረግ ቅዱሴ ነው ያወራው። እግዚአብሔር ሰው ሲያጣ ሰው ሆኖ መጣ። በጣም ደስ የሚል አባባል። ሰው የሆነበትን በምስሉ ተዋርዶ እንደ ሰው ሳይሆን እንደ ባሪያ በምድር ላይ የተገኘበትን ያንን እውነት ከማቃለል እግዚአብሔር ይጠብቀን እና ዌልከም ቱ ክራይስት ይሁን ልልህ ነው። ለዌልከም ነው ይሄ ሁሉ የተናገርኩት። እንግዲህ ምህረት አድርጉል። አንተ ብቻ ሳይሆን በነገራችን ላይ እውነት ለመናገር አብዛኛው የማን ያስተጋባው ካስዬ መሰለኝ። እሺ ካስዬ የሚባል አብዛኛው ወደ ክርስትና የተጠሩት በእኛ ቋንቋ የአራዳ ልጆች የነበሩ ናቸው። በነገራችን ላይ ምንም የማያውቁ ምንም ያላዩ ምናምን ወንድሞች አይደሉም። በሙሉ አምጣቸው በሙሉ እንደው ከአማንዬ በደንብ አይደለችም። ከአማን ውጭ አብዛኛው ወርድና ቀቅሎ ይበላል። ያት ጋንግስተሯል እንዳልክ አብዛኛው ጌታ የሚፈልገው እውነት ለመናገር በቃ ምድር ላይ አቅም አለን። ይሄ በዳቢሎስ ስራ አቅም ነበረን። አብዛኛዎቻችን አቅም ነበረን እና ያንን ነው የሰበሰበው። ናናናናና በፍቅር በፍቅር በሌላ በምንም አይደለም። ልጁ ያደረገ እንደኔ አይነቱንማ ሴጣን ጥብሱ ነኝ። ለሴጣን እልም ያልኩ ጥብሱ ነኝ። በቃ አጀንዳ ይመጣል ላስላስ ነው። አጀንዳ ይመጣል ላስላስ ነው። ግን ውስጤ ትጨነቅ ነበር። እውነቴን ነው። ፕሮቴስታንት ቢመሰክር ሊኖሩ ያንን ቃል አልቀበለውም ነበር። ቃል በቃል ነው የምነግራቸው። አቡነ ገብርኤል ነው የመሰከሩት። አትደንግጡ ነው ያሉ። ያኔ ነው ያመመኝ። በቃ በክርስቶስ አትደንግጥ እባላለሁ እንዴ? ገባ? በክርስቶስ አትደንግጡ። ቤቱ የሚገፋ ነው። የዝሆንን የሚያህል ኃይል አለ። የፈረስንም ያህል የሚገፋ ኃይል አለ። ኢየሱስ ብቻ ነው የዓለም ቤዛ። የሰው ልጅ የዓለም ቤዛ አይባልም። የሰው ልጅ ሲዝናል ነው ብለው ሲናገሩ የተሰደቡት ስድብ እኔ አልተሰደብኩም በህይወቴ። እኔ የኃጢአተኛው፣ እኔ ተሳዳቢው፣ እኔ ላስላስ ማረገው እኔ አልተሰደብኩም። እሳቸው ለክርስቶስ የመሰከሩትን ነው የተሰደቡት። 3 ቀን አልቅሼበት ነው የመጣሁት። ይሄ ነገር ከምን ወሰደ? አንደኛው ሴጣን ትላንትም ስለው ነበር። ቀጥቅጣቸውና ታወቅበት፣ አንጀታቸውን አርሰ ሌላውን ህዝብ በቃ ማርያምን ከፍ አድርገሃት የሌላትን ስም ሰጥሃት አዋርዳቸው የሚል። ሌላው ደግሞ እውነት ማን ነው? እውነት ክርስቶስ እንደሆነ መናገር እንዴት ወንጀል ሊሆን ይችላል? ሰማይ ቤት ቢኬድ እኚህ አባት አንተነ ቤዛ፣ አንተነ ኃያል፣ አንተነ ንጉስ፣ ካላንተ ሌላ ቤዛ የለም ማለታቸው እንዴት ያስጠይቃቸዋል የሚል ድምፅ ደግሞ መጣ። እንዴት በቃ አስኩታ ካየኸው እኔ እንጂ። ከዛ ወንጌላውያን መጣችሁ፣ ሙሉ ወንጌሉ ተጥለቀለቀ። ምን አሉ? እንዲያውም ብዙ ጊዜ ካየ በኦርቶዶክስ እኛ ተቃዋሚ ነው የሚበዛው እንጂ ይሄ ማርያምን የካደ ምናምን የሚባል ነገር አለ እንጂ ይህን አይነት ትምህርት ሲማር ስለ ክርስቶስ ሲባል ዘሎ የመጣው ፕሮቴስታንት ወንድምና እህት ነው። ኢየሱስ ተሰብኳል። ስለ ኢየሱስ ሰምተናል። ከኔ ጋር የተጣሉ በሙሉ ፕሮቴስታንቶች መጡ። የሆነ የክርስቶስ ነው አለቀ። ይሄ ነው ስሜታዊ ያደረገኝ።
ይሄ ነው ክርስቶስ እንድቀበል ያደረጉኝ። አቡነ ገብርኤል ይባላሉ። የክርስቶስን ቤዛነት የመሰከሩልኝ አቡነ ገብርኤል ይባላሉ። እግዚአብሔር አምላክ ይጠብቅልኝ። እኚህ አባት እጅግ አድርገው ክርስቶስ ለብቻው አዳኝ እንደሆነ የዓለም ቤዛ እንደሆነ ቀጥታ መስክረው የቁም እስረኛ የሆኑ መመስገን መሸለም ሲገባቸው የተሳሳተ ትምህርት ሲያስተምሩ ለዘመናት ህዝቡን ሲያጭበረብሩ ስለኖሩ ገንዘባቸው ሆዳቸው ሊቀርባቸው ጭራሽ ለክርስቶስ ቤዛ ናት ብለው አጽፈው ይቅርታ እንዲጠይቁ አስደረገው። ማርያም የክርስቶስ ራሱ ቤዛው ናት ብለው። ይሄ ነው ደብዳቤው የሚለው። አየህ፣ ጨዋታው የጥቅም ነው። ያውቁታል፣ ክርስቶስ ብቻ እንደሚያድን ያውቁታል። ከ1 እስከ 30 ማንን ይዝረፉበት፣ ማንን ያታሉበት፣ ማንን ያጭበርብሩበት። ገባ? የሚፈልጉትን ነገር እየጨመሩ መቀደስ ማን ይከልክላቸው? ማን ጠያቂ አላቸው? ሚስጥር ነው አትናገር፣ ሚስጥር ነው። ይሄ ጴንጤ ነው። ግባና እስቲ ኢየሱስ ጌታ ነው ብለህ ቤተክርስቲያን ስትል ምንድን ነው ጴንጤ? ይሄ ፓነጠጥክ እንዴ ነው ምትባል? ኧረ እኔ አላጨስም አልጠጣም። ፓነጠጥክ እንዴ? ኧረ አልጠጣም። ጴንጤ ነህ እንዴ? የቅድል ስና ስም እኮ እየሰጠ ነው ለጴንጤው ሳይፈልገው። ኢየሱስ ጌታ ነው ጴንጤ ነው ካልክ እኮ ሰጠው። ዝም ብለህ ላይሰንሱን ትልቁን ኮድ አንተ ያልከውን ኮድ ለክርስቶስ ሰጠው እኮ ሰጠው እኮ ቅዱስ አረግከው እኮ። ማንን? ሙሉ ጴንጤው ቀደስከው። እምቢ ሊል ነው እንዴ? ክርስቶስን ስትሰጠው ዓለምን የሚያድን እውነትም መንገድም ህይወትም እኔ ነኝ ያለውን ስትሰጠው አምጣው ነው የሚል እንዴ? ባለፈው እንደ ቀልድ አድርጌ የተናገርኩትን ልንገርህ። ጴንጤዎች ባካችሁ አልኩኝ፣ ቅዱሳን የተባሉትን አቡነ ተክልዬ፣ አቡነ ገብረ መንፈስ ቅዱስ፣ አቡነ ውሰዱልን እና ክርስቶስን መልሱ ማለት ጀመርኩ። ግራ ይገባል። መልሱልኝ፣ ክርስቶስን መልሱትና ሙሉ ከ1 እስከ 30 ያለውን ሙሉ ልስጣችሁ አልኩ። እምቢ። 1 ያለኝ አንድ ጴንጤ የለ። አንድ ጴንጤ ነው ማወራ። እንግዲህ ከ30 በላይ አሉ፣ ታውዝንድስ አሉ። ቅዱሳን ውሰዱና ክርስቶስን መልሱ። ከክርስቶስ ውጭ እውነትም መንገድም ጂፒኤሱን ተናገርክ አንተ። ቅዱሴም ሲለው ነበር ጂፒኤስ መንገድ ብሎ ራሱ መንገድ ብሎ ነው ያተመው። ህይወት እኔ ነኝ መንገድም እኔ ነኝ ብሎ ቃል በቃል የተናገረውን ሸምጥተው ሌላ ላይ ያደረጉ ነው። እና እግዚአብሔር ያገኘሁት እረፍት የሰጠኝ በአሁኑ ሰዓት እግዚአብሔርን እንዳመሰግን አቡነ ገብርኤል ስላደረጉኝ አሁንም ደጋግሜ ስማቸውን አከብረዋል። ክብሩን ክርስቶስ ይውሰድ። የዛን ህይወት ስኖረው አንድ ሰው ክብሩ ይስፋ የእናትና የልጁ ስለው በእነሱ አንድ ሰው የተቃወመኝ የለም። አንድ ሰው ክብር ሁሉ የጌታ እንደሆነ እየታወቀ ማንም አይል አትልም። እንዲያውን ይሉኛል ነው ስተተኛ ነበርኩ ነው። ክብር ምስጋና ሁሉ ዝማሬ ሁሉ የክርስቶስ ነው። መጽሐፍ ቅዱስ ነው የሚለው። እኔ ፈጥሬ ነው የጨመርኳት፣ ማንም እንኳን አይለውም። ለበዓሉ ድምቀት ደስ ይላል። እንደው እሷን ስትል እኮ እንዴት እንደምንወድ ነበር የምባለው። እያንዳንዱን ጠይቀው ውዮንዬ ክብሩ ይስፋ እናትና ልጁ ስትል እኮ ደስ ስትል ነው የሚለኝ። እውነቱን ርቆት ከእውነት የራቀ እንደሆነ እያልኩኝ እናትና ልጅ እኩል አድርጌ እየመሰከርኩ እያዩ ነው የሚለው የለም። ስለዚህ አሁንም እጅግ አድርጌ ነው የማመሰግነው። ቅዱሴ የጀመርካትን ያቺን ትምህርት አጠር አድርገህ ትነግረናለህ። ከዛ ገና ይዘመራል። ገና ጥያቄዎች አሉ። ጊዜ ካለ ባትሪ ካላለቀብኝ ከካስሽ ጋር ስጨቃጨቅ ነው። እኔ ወዳጄ ስለሆነ ነው ካስሽ የምለው። የተከበረ ዘማሪ፣ የተከበረ ፓስተር፣ የተከበረ አገልጋይ ነው። ለእኔ ግን ወንድሜ ነው። ወንድሜ ስለሆነ ካስሽ እያልኩ ነው ሁሌ የማወራው እና ይቅርታ ለማቅለል ብዬ ሳይሆን ሂዝ ማ ብሮዘር። ሁሉም እንደዛው ነው የሚለው እና ደን ወሪ እኔም እንደዛው ነው። እሱን እንዲያውቁልኝ ነው። ምናልባት የማያውቁ ካሉ በጣም ወዳጄ ስለሆነ ለዛ ነው እንደዛ ምለው እና ወደ ቅዱሴ እንሂድ አደራ። የእኔ ወንጌላዊ ወንድምና እህቶቼ በሙሉ ቤትም ያላችሁ ትምህርት የወደዳችሁት በጊፍት ባርኩልኝ ሁሉንም አደራ። እኔም ብለው ጊዜያቸውን መስዋዕት አድርገው ለመጡ ወንድሞቼ
በሙሉ ባርኩልኝ በጊፍት አደራ እያልኩ ነው። ቅዱሴ ቀጥልልኝ። በጣም አመሰግናለሁ። እነ እንዳልክም እና አማኒም በጣም የተወደዱ ወንድሞች ጸጋ ይበዛላቸው ስላሉ እኔ ትንሽ ብቻ ልናገር። ፓስተር በጣም ድንቅ ነበረ። ጌታ ኢየሱስ ይባርክ። በጣም እንወዳሃለን። ያው የዛሬ 30 ዓመት ሲል እንግዲህ እኔ አሁን 29 ነኝ። ገና እኔ የ1 ዓመት ልጅ እያለው እድሜ ወጣ ትላለህ እና ጌታ ይባርክ። ፓስተር ዊ ላቭ ዩ ሶ ማች ኤንድ ዊ ሪስፔክት ዩ። በጣም ጌታ ይባርክ። በደንብ ስፖርት ስለሚሰራ ደግሞ ላይፍ ስታይሉም ጥሩ ስለሆነ እንደዚህ መቆየት ይቻላል። ጌታ ይባርክ። ስሙ የተባረከ ይሁን። ትንሽ ነገር ልናገር። ቅድም የተናገርኩት ነገር አለ። ከኢየሱስ ውጭ ሌላው ለምን ቤዛ መሆን አይችልም? ከኢየሱስ ውጭ ለምን ሌላው መካከለኛ መሆን አይችልም ብለን ስንመለከት መጽሐፍ ቅዱስ እንዲህ ይላል፣ እርሱ የመላእክትን ዘር ሳይሆን የአብርሃምን ዘር ይዟል ይላል። ስለዚህ መላእክት በእኛና በእግዚአብሔር መካከል መካከለኛ ወይም ሚዲየተር መሆን አይችሉም። ለምንድን ነው ሚዲየተር መሆን የማይችሉት? መጽሐፍ ራሱ የትንቢቱ ቃል ሲናገር የአብርሃምን ዘር ይዞ ነው የሚመጣው። ኦኬ፣ የአብርሃም ከዘርህ ነው የምወለደው ነው ያለው። ኦኬ፣ ከእርሱ ዘር የሚወጣው ነው አይደለ? ምን የሚያደርገው? በረከትን የሚባርከው። የተስፋው ዘር ደግሞ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ሚካኤል መካከለኛ በዮኒና በእግዚአብሔር መካከል መካከለኛ የማይሆነው ለምንድን ነው ሲባል በነገር ሁሉ ተፈትኖ ያለፈ አይደለም። በነገር ሁሉ ተፈትኖ ያለፈ ስላልሆነ ለዮኒ ሊራራ አይችልም። ተጠማው ብትል ሚካኤል አይገባው። እንዴት? መጠማት ምንድን ነው? መንፈስ ነው። አያውቀው፣ አይገባው፣ አይረዳውም። ተቸገርኩኝ፣ ሰው ጠላኝ፣ ወይኔ ሰው ሁሉ ጀርባውን ሰጠኝ ብትል ምንም ተጠልቶ አያውቅ፣ ተገፍቶ አያውቅ። እሱ ምንድን ነው? 24 ሰዓት በጣም ቢዚ ነው እግዚአብሔርን በማምለክ። ስለዚህ በእግዚአብሔርና በሰው መካከል የተራበ ተራብኩኝ ብትል ተርቦ 40 ቀን 40 ሌሊት ዋጋ የከፈለ፣ ተጠማው ብትል የተጠማ መስቀል ላይ ሆኖ የተጠማ፣ ተተፋብኝ ብትል አንተ እንኳ ቢተፋብህ ማን እንደሆንኩ አታውቅም ብለህ ፖሊስ ትጠራለህ። የተተፋበት ጌታ ኢየሱስ ክርስቶስ። በጥፊ ተመታው ብትል ፊቱ በቡጢ ተመትቶ እስከ መጥፋት ድረስ የደረሰ ጌታ ኢየሱስ ክርስቶስ። ተገረፍኩ ብትል የተገረፈ አጥንቱ እስኪታይ ድረስ ዋጋ የከፈለ። ኦኬ፣ ወንድሞቼ የቀረቡኝ የቅርብ ወዳጆች ሁሉ ጠሉኝ ብለህ ስታለቅስ ሊረዳህና ሊረዳ የሚችለው መካከለኛው ኢየሱስ ክርስቶስ ብቻ ነው። ብራዘር፣ በየትኛውም ድካም ጎን ገንቦ ቆሞ ሊረዳ የሚችለው ሊቆምልህ የሚችለው ጌታ ኢየሱስ ክርስቶስ ብቻ ነው። ለዛ ነው መጽሐፍ ቅዱስ ሲናገር በነገር ሁሉ ተፈትኖ ከኃጢአት በስተቀር እንደኛ የሆነ ነው። ኃጢአት መጥቶ ቼክ ሲያደርገው ኢየሱስን አያውቀውም። እስካን ሲያደርገው አይ አላውቀውም ብሎ ይሄዳል። ከዛ አላውቀውም ብሎ አንተ ሊገል ሲሄድ አመጣውና ራሱ ላይ ገደለው። ኃጢአት ራሱ ኃጢአት ሆነ ክርስቶስ ኢየሱስ። ወዳጆቼ ኢየሱስ መስቀል ላይ ኃጢአተኛ ሆኖ አይደለም የሞተው። ኃጢአት ባይ ዲፎልት ሀማርቲያ የምንለውን ሆኖ ነው ገደለው። ሲሞት ኃጢአት እንደተገደለ ነው የሚያውቀው። ልክ እግዚአብሔር ሰማይ ላይ ማለት እግዚአብሔር አብ ከሰማይ ምን አደረገው መሰለ? ኤሎሄ ኤሎሄ ላማ ሰበክታኒ ስለው ምንድን ነው? አምላኬ አምላኬ ለምን ተውከኝ? ጌታ ኢየሱስ ክርስቶስ በደንብ አድርጋችሁ ካስተዋላችሁ መስቀል ላይ በነበረበት ሰዓት ብቻ ነው አምላኬ አምላኬ ያለው። ለምን? ከዛ በፊት በነበረው በአባትና በልጅ ፌሎሺፕ ሰው የነበረው ግን መስቀል ላይ ሲመጣ ምን ሆነ መሰለ? ኃጢአት ሲሆን ለኃጢአተኛ እግዚአብሔር አምላክ ነው እንጂ አባት አይደለም። በክርስቶስ ኢየሱስ ላላመነ ሰው ምን አይደለም? እግዚአብሔር አባት አይደለም። ምክንያቱም ልጅነት ስልጣን ስለሆነ ማለት ነው። ለምሳሌ እኔ አሁን ኪዳን ከልጅ ጋር አለ። ለምሳሌ አሁን ዮኒ 2 ቆንጆ ልጆች አሉት። ዮኒ ኪዳን የሚገባው ከሚስቱ ጋር ነው። ከኔ ጋር ትሆኛለሽ ወይ? ምክንያቱም በ30 ዓመት ቢያገባት 30 ዓመት ሙሉ ከቤተሰቧ ጋር ወይም ሌላ ቦታ ነበረች። ስለዚህ አሁን ከዮኒ ጋር ገብታ ለመኖር ኪዳን ያስፈልጋታል። ኪዳን ከሚስትና ባል ጋር ብቻ የሚገቡት ኪዳን ነው። ከልጆች ጋር ኪዳን አትገባም። ለምን? ዘርህ ናቸው፣ ደምህ ናቸው። ከልጅ ጋር ኪዳን አይገባም። ባይዘኛ በአዲስ ኪዳን አልገባም። እግዚአብሔር ከልጁ ጋር ኪዳን ገባ እንጂ ከእኛ ጋር እግዚአብሔር ኪዳን አልገባም። ምክንያቱም የእኛ ኪዳን እንኳን ከእኛ ጋር ከአብርሃም ጋር እግዚአብሔር ኪዳን አልገባም። መሐላ ነው የገባው፣ ራሱ ነው የማለው። ስለዚህ በመሀል ላይ የጸና ሊቀ ካህን፣ በመሀል ላይ የጸና ደግሞ ምንድን ያለ ኪዳን ነው ያለ። ስለዚህ እግዚአብሔር የማይነጥፈውን የማይቀያየረውን ኪዳን ከልጁ ከኢየሱስ ክርስቶስ ጋር ገባ። ልጁ ምን አለ? ጌታ ኢየሱስ ክርስቶስ ይህ ለአዲስ ኪዳን የሚሆን ስለ እናንተ የማፈሰው ደሜ ነው፣ ለአዲስ ኪዳን ስለ እናንተ የምገባው ኪዳን። ስለዚህ እኛን ወክሎ ጌታ ኢየሱስ ክርስቶስ ገብቷል እና መካከለኛ መሆን የሚችለው እርሱ ብቻ ነው። ይረዳል፣ ደግሞም ይረዳል። የሚገርም ጌታ ኢየሱስ ክርስቶስ የኃጢአትን ቅድም ያልኳችሁ ኃጢአት ከየት ነው የሚጀምረው? ከምኞት ነው የሚጀምረው። በሀሳብ ነው ተጸንሶ ኃጢአት የሚጀምረው። ጌታ ኢየሱስ ክርስቶስ የእግዚአብሔርን ፍቃድ ማድረግ የጀመረው ከዛ ደግሞ ማለት ለእግዚአብሔር ፍቃድ ሁሉ ነገር ያስገዛው። ከዛ በኋላ እኔ ምን አልሆንም ማለት የእኔ ፍቃድ አይሁን የአንተ ፍቃድ ይሁን ብሎ ግን ጌታ ኢየሱስ ክርስቶስ ተናገረ። ስለዚህ ጌታ ኢየሱስ ክርስቶስ የአብን ፍቃድ መፈጸም ማለት ይሄ ስለ ሰው ልጆች ኃጢአት ጌቴሰማኒ ላይ ሲያለቅስ ምን ሆነ? ይኸውልህ ጌቴሰማኒ ማለት ስሙ ትርጉሙ ዘ ፕሌስ ኦፍ ለስት ማለት ነው።
የምኞት ስፍራ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ መስዋዕት መሆን ሲዘጋጅ ከጌተሰማኒ እስከ ቀራንዮ ድረስ ያለውን ዋጋ ነው የከፈለው። ጌተሰማኒ ላይ ፕሌስ ኦፍ ለስት የሚለው የምኞት ስፍራ ነው። የምኞት ስፍራ ማለት ምን ማለት ነው? የሰው ልጅ ኃጢአት የሚጸነስበት የሚጀምርበት ኦሪጂኔት የሚያደርግበት ነው። መጨረሻ ላይ ደግሞ ጌታ ኢየሱስ ክርስቶስ ሄዶ የተሰቀለበት የት ነው? ቀራንዮ ነው። ስለዚህ ጌታ ኢየሱስ ክርስቶስ የከፈለው ዋጋ ከምኞታችን ጀምሮ እስከ ሞት ድረስ ሄዶ ለሚገለን ኃጢአት ኢየሱስ ክርስቶስ ከፍለዋል። ለምን ጌተሰማኒ ላይ ጀመረ? ለምን ጌተሰማኒ ላይ ጀመረ ሲባል ኃጢአት የሚጀምረው ምኞት ላይ ነው። ጌተሰማኒም የስሙ ትርጉም ምንድን ነው? ዘ ፕሌስ ኦፍ ለስት የምኞት ስፍራ። ስለዚህ ከምኞት ጀምሮ ኃጢአት በምኞት ይጸነስሳል፣ ከዛ ኃጢአት ይሆናል፣ ሞት ይሄድ። ለነዚህ ለእያንዳንዱ ነገር ጌታ ኢየሱስ ክርስቶስ ከጌተሰማኒ እስከ ቀራንዮ ድረስ ምን አድርጓል? ከፍሏል። ለኃጢአት ከፍሏል። ስለዚህ አሁን የምንነግራችሁ በመጨረሻ የምንነግራችሁ ነገር ምንድን ነው? በህግ አትጸድቁም። ኢየሱስ ክርስቶስ በታዘዘው መታዘዝ ነው የምትጸድቁት። ለምን? ህግ አስገዳጅ ስምምነት ነው። ለምሳሌ ኮማንድ ፖስት 12 ሰዓት ምሽት ግቡ ቢላችሁ 11 ሰዓት ነው የምትገባው ወዳጅ። አንዳንዱ ላ 6 ሰዓት የሚገባ አለቃለ። ለምን? አስገዳጅ ስምምነት ነው። ኮርሲቭ አግሪመንት ነው ህግ። እኔ መች ኖሬ እንዴ እንትና ተወካዮች ምክር ቤት እንትን ሳልባል እኔን ሳታስወቁ አትልም። ገና ስትሰማ 11 ሰዓት ግባ ተብለ 6 ሰዓት ነው የምትገባው። ህግም ማለት እንደዛ ነው። ያልተስማማኸው አቅም አለኝ ብለ ያልተስማማኸው ያልነበርክበት ነገር ግን ማድረግ ያለብህ ካላደረግክ ደግሞ የሚገል ስርዓት ነው። ለዛ እኮ አይታ ለዛ ነው ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ላይ ያቺ ሴት በምንዝርና የተያዘችውን ሴት ወደ እርሱ አመጡ። ወደ እርሱ ሲያመጡ ጌታ ኢየሱስ ክርስቶስን እንዲህ አሉት፣ በህግ ሲያመነዝር የተገኘ ሰው በህግ እንዲወገር ህጉ ያዛል። ህጉ ያዛል። ለምን? ህጉ አስገዳጅ ስምምነት ነው። ባይዘው ህጉ ሲሰራ የተሰራው ከእግዚአብሔር ጽድቅ፣ ከእግዚአብሔር ቅድስና፣ ከእግዚአብሔር ማንነት የተነሳ እንጂ ከሰው ማንነት የተነሳ አይደለም። እግዚአብሔር አታመንዘር ሲል የማመንዘር ማንነት ውስጡ የለም። እግዚአብሔር በሐሰት አትመስክር ሲል እግዚአብሔር ውስጥ በሐሰት የመመስከር ማንነት የለም። ስለዚህ ህግ ማለት the reflection of God's righteousness የእግዚአብሔር ጽድቅ ነጸብራቅ ነው። ስለዚህ ከእግዚአብሔር ንጽህና የጀመረ ነው። ሰው ሊያደርገው አይችልም። በህግ እንጸድቃለን የምትሉ ሰዎች ከዛ ጌታ ኢየሱስ ክርስቶስ ጋር በምንዝር የተያዘችን ሴት አመጡ። ሙሴ በህግ እንደተናገረው በምንዝርና የተያዘች ሴት እንድትወገር ሙሴ ያዛል። ስለዚህ ምን አንተ ትላለህ ብለው በህግ ማለት ነው። በህግ ሊከሱት፣ ሊጥሉት፣ ሊፈትኑት ይላል መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 8:1 ላይ ጌታ ኢየሱስ ክርስቶስ ምን እንዳደረገ ታውቃለህ? ይሆን ዝቅ ብሎ ድንጋይ ላይ ጻፈ። ምክንያቱም መጽሐፍ ቅዱስ ሲናገር ወደ ደብረ ዘይት ወጣ ይልና ወደ መቅደስ መጣ ይላል። የአይሁድ መቅደስ ደግሞ በድንጋይ ነው የሚሰራው፣ ወለሉ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ለምን ዝቅ ብሎ ጻፈ? ለምን ድንጋይ ላይ ጻፈ? ጌታ ኢየሱስ ክርስቶስ መጥተው ህግ ጠቅሰው ኢየሱስን ሊጥሉት ሲፈልጉ ካወቅ ዘጸአት 31 ላይ መጽሐፍ ቅዱስ ዘጸአት 24 ላይ ደግሞ መጽሐፍ ቅዱስ እንደሚናገረው እግዚአብሔር በድንጋይ ጽላት ላይ በጣቱ ጽፎ በመላእክት መካከለኛነት በኩል ህጉን የሰጠው። ስለዚህ እርሱ ራሱ የሰጠውን ድንጋይ ላይ በጣቱ ጽፎ የሰጠውን ህግ አምጥተው በእርሱ ሊጥሉ ሲፈልጉ እናንተ አምጥታችሁ አሁን በዚህ ፈትናችሁ ልጥሉኝ ያመጣችሁትን እኮ ህግ እኔ ነኝ ዘጸአት 24 ላይ በጣቴ ጽፌ እኮ የሰጠሁት እኔ ባመጣሁት ህግ እኔ በሰጠሁት ህግ በፍጹም አጥሉኝም ማለት እኮ ነው። ጌታ ኢየሱስ ክርስቶስ ዝቅ ብሎ መሬት ላይ ጻፈ ይላል። ድንጋይ ነው መሬቱ። ስለዚህ አሁን የሰጣችሁኝን ህግ እኔ ነኝ ጽፌ የሰጠሁት፣ በዚህ ህግ በፍጹም አትኮንኑኝም አጥሉኝም። የሚገርም ነገር አንዴ ጽፎ አላበቃም ጌታ ኢየሱስ ክርስቶስ ዳግመኛም ዝቅ ብሎ ጻፈ ይላል። ለምን? የመጀመሪያውን በጣቱ ጽፎ የሰጠውን ህግ ሙሴ በዘጸአት 19 ላይ እኛ የፈለግነው ነገር እናደርጋለን ብለው ከዘጸአት 19 እስከ 23 ባለው ውስጥ 24 በሂሶጵ ተረጭቶ ከተሰጠ በኋላ ህዝቡ ላይ ምን አድርጓል? ወርውሯል፣ ሰብሮታል። ዳግመኛ ከዛ ለሁለተኛ ጊዜ ነው ህግ የሰጠው። ኢየሱስም ዳግመኛ ዝቅ ብሎ መሬት ላይ ድንጋይ ላይ የጻፈው ሁለቴ ህጉን ራሴ ጽፌ የሰጠሁትን ራሴ ባለቤት የሆንኩትን ህግ ጠቅሳችሁ እኔን አታሸንፉኝም። ለምን? አይ አም ኦነር የህግ ፍጻሜ ሁሉ እኔ ነኝ። ራሴ የሰጠሁትን ህግ በፍጹም አይታል። ለዛ ነው ከእናንተ መካከል አለ ኃጢአት የሌለበት አስቀድሞ ይውገራት። ኃጢአት የሌለበት አስቀድሞ ይውገራት። ለምን መሰለ? ኃጢአት የሌለበት እሷን መውገር ይችላል። ከዛስ በኋላ ከእናንተ መካከል ኃጢአት የሌለበት አስቀድሞ ይውገራት። ሰው ሁሉ ተበተነ። ሰው ሁሉ ተበትኖ ኢየሱስ ለምን አልተበተነም? ምክንያቱም ኃጢአት አልባ የሆነው መውገር የሚችለው እርሱ ብቻ ቆሟል። መውገር ይችላል ግን አልወገረም። ታውቃል? ሃሌሉያ! ግን አልወገረም። ጌታችን ኢየሱስ ክርስቶስ ኃጢአትህን ቆጥሮ የሚወግር ሳይሆን ኃጢአትህ ከአንተ እንዲርቅ መጽሐፍ እንደሚናገር ምስራቅ ከምዕራብ እንደሚርቅ ኃጢአታችንን ከእኛ ምን አደረግ? አራቀው ይላል። ስለዚህ መውገር የሚችለው ጌታ ኢየሱስ ክርስቶስ እንዲህ አለ፣ እኔም አልፈርድብሽም፣ ደግመሽ ኃጢአት አትስሪ። ለዛ ነው መጽሐፍ ሲናገር እንዲህ ይላል፣ ህግ በሙሴ ተሰጥቶ ነበርና። በደንብ ስሙኝ ልጨርስ ስለሆነ ህግ በሙሴ ተሰጥቶ ነበርና። ባይዘወይ ህግ የሚባለው በሙሴ ነው የተሰጠው። መካከለኛ እጅ ራሱ እግዚአብሔር በእጁ አልሰጠም። ለምን? የእግዚአብሔር ዓላማ ለእነርሱ ህግ ሳይሆን ጸጋ ነው።
ምክንያቱም እግዚአብሔር እስራኤልን ከግብፅ ያወጣው በሕግ ሳይሆን በበጉ መታረድ ነው። ለምሳሌ በበጉ መታረድ ዮኒዬ የመጀመሪያው ቤት ስትሆን፣ ሁለተኛ ደግሞ እንዳልክ ሁለተኛው ቤት ቢሆን አባዬ አባዬ ይልሃል ዮኒ፣ አባዬ አባዬ ልጅ ማለት ነው። ከዛ ወዬ ልጅ ስትለው ደሙን በጉበንና በመቃል ላይ ቀቡት ተብሎ ነበረ። ቀብተዋል እንዴ ዮኒ አባዬ ሲል አው ቀብቻለሁ። የሚያድነን ይመስላል? ምንም አላውቅም እኔ ቀባ ስላሉኝ እንጂ ምን እኔ ዝም ብዬ ነው የቀባሁት አልኩ እንዳልክ። ከዛ ልጁ ይጠይቀዋል፣ እንዳልክዬ ልጅ አባቴ ሆይ ቀባህ እንዴ የበጉን ደም ሲል አው ቀብቻለሁ። ሌትስ ወርሺፕ እናምልክ። የትኛው ምድን ነው መስላችኋል? ሁለቱም ናቸው የሚድኑት። ለምን? መልአኩ ሲመጣ የሚያየው ደሙን እንጂ የሰዎቹን መልካምነት አይደለም። ዛሬም ሰይጣን ሲመጣ ሞት ሲመጣ መጥቶ ዮኒ ማኛ የዛሬ 15 ዓመት እንዲህ አድርጓል፣ የዛሬ ዓመት እንዲህ አድርጓል ብሎ ኃጢአትህን ድካሜን ሳይሆን እግዚአብሔር ማለት መልአኩ የሞት መልአኩ ሰይጣን መጥቶ የሚያየው እርሱን ሳይሆን በአንተ ግንባር ላይ የፈሰሰውን ደም ነው። ስለዚህ ማንም ሊቋቋም በማይችል ስልጣናትን ሁሉ በገፈፈው ኃይላትን፣ ስልጣናትን፣ ዙፋናትን፣ ጌትነትን ሁሉ ድል በነሳው በልጁ በክርስቶስ ኢየሱስ ደም ግንባር በሱ ታትሟል። አይተሃል። ደሙ ሲቀቡት 2 መቃን 1 ጉበን ነው ያለው። እንዲህ በፊደል ነው ያለው። በፊደል ደግሞ በዕብራይስጥ 8ኛው አልፋቤት ነው። 8ኛው አልፋቤት በዕብራይስጥ ሕይወት ማለት ነው። ሕይወት ማለት ነው። ስለዚህ በፊደል ሲባል ጌታ ኢየሱስ ክርስቶስም ምን ይላል? በሩ እኔ ነኝ ሲል ቅድም ፓስተርዬ እንዳለው ወደ አብ መግቢያው ሕይወቱ ደም ተቀብተን የገባንበት ሕይወት ማን ነው? ኢየሱስ ክርስቶስ ነው። ጥልቅ ብለን የገባንበት የማንወጣበት በሩ የተዘጋበት። ስለዚህ እንደዚህ ብዬ እነግራቸዋለሁ። ልክ የፋሲካውን በግ መብላት አለባቸው። በጉን ቶሎ ቶሎ አድርገው መብላት አለባቸው። እየበሉ ግን አይቆሙም። አሸንፍጠው ነው የሚበሉት። ለምን? በነጋታው የፋሲካ በዓል አለ። ዛሬ በጉን በደንብ አድርገው በልተው መውጣት አለባቸው። ስለዚህ ከዘራቸውን በእጃቸው ይዘው የሚወስዱትን ዕቃ በእጃቸው ይዘው ነው በጉን የሚበሉት። በጉ ምን መሆን አለበት መሰለ? ተበልቶ ማለቅ አለበት። በጉን በልታችሁ ጨርሱ ይላል። ኢየሱስን በልታችሁ ጨርሱት። የበላችሁት በግ ነው ረጅም ያስኬዳችሁ። ኢየሱስን ተማሩ። ያለ ኢየሱስ ምድረ በዳው ላይ ከሄዳችሁ ትሞታላችሁ። በጉን የበላ መንገድ ላይ እግሩ አያብጥም። በጉን የበላ መንገድ ላይ እባብ አይነድፈውም። በጉን የበላ መንገድ ላይ አይራቆትም። ለምን? በጉ ከሲና ከግብፅ እስከ ከራን የማስገባት አቅም አለ። ከዛስ በኋላ በጉን በልተው ወጡ። ለምን? ከበጉ ደም የተነሳ ነው የወጡት። ስለዚህ አይታል ሲና ድረስ እስኪደርሱ ዮኒዬ በሙሴ ላይ አጉረምርመዋል፣ በእግዚአብሔር ላይ አጉረምርመዋል። አንድ ሰው አልሞትም። ለምን? የወጡት በበጉ ደም እንጂ በሕግ አይደለም። ሕግ የተሰጠው ሲና ላይ ነው። ይህንን እንግዲህ እስራኤላውያን ያልቻሉትን ነው። እኛ ሀገር እኛ የኦሪትን እንትንን ኪዳንን ይዘን ምናምን ማይመለከትን አሕዛብ ሕግ አይመለከተው። ሮሜ ምዕራፍ 9 ላይ ሲናገር የሕግም መሰጠት አባቶችም ኪዳንም ቢሆን ልጅነትም ክብርም የመቅደስም ስርዓት ለእነርሱ ናቸውና የተስፋውም ቃላት ለእነርሱ ናቸው። የእነርሱ የእኛ አይደለም። ይዞቁብሃል። ሕግ የኔ ነው ብትል ለምን እንደሆነ ታውቃለህ? እነርሱ አንዲት ሕግ ሰንበትን አክብር የሚለው ነጠላ አጣፍቶ ቸርች መሄድ አይደለም። አይሁድ ጋር ታልሙድ ይባላል። ታልሙድ ማለት የቶራ ወይም የታናክ ኮሜንታሪ ማለት ነው። ኮሜንታሪ ነው። አይሁድን ሰንበትን አክብር የሚለው ትእዛዝ 40 ታልሙድ አለው። 40 ትእዛዝ አለው። በሰንበት ቀን የሚገርም ነገር እነሱ ጋር ቀዳሚ ነው ሰንበት። በሰንበት ቀን ሊፍት በእጃቸው አይነቁም። ከሚስቶቻቸው ጋር አያድሩም። ቢዝነስ ዲል አያደርጉም። ብራዘር ኪፓ ያደርጋሉ። ኪፓ ያደርጉና ኮፍያው ምንን ሪፕሬዘንት እንደሚያደርግ ታውቃለህ? የእስራኤላውያን በዚሁ ልንገራቸው። ኪፓ ማለት ኮፍያ ሲያደርጉ እኔ አሁን ዮኒ ያን ኮፍያ አድርጎ ባይ እንዳልክ ያንን ኮፍያ አድርጎ ባይ ምን እንደሚመለከቱ ታውቃለህ? ከኛ ከራሳችን በላይ ትልቅ አምላክ አለ የሚል ሪፕሬዘንት ነው የሚያደርጉት። ያህዌ አለ ጀሆቫ አለ ብሎ ነው የሚያምኑት። ከዛ ጣሊት ያደርጋሉ። ጣሊት እቺ የምትለበሰዋል ማለት ነው። ሲጸልዩ የሚያደርጉት እሱ ምንድነው ታውቃለህ? በአንተ ኃይልና በአንተ ቅድስና ነው የምንወጣው የምንገባው የሚል ልብስ ነው የሚለብሱት በፍርሃትና በድንጋጤ። ያቺ ጣሊት ከዛ 613 ጊዜ ነው ጥልፉ የተጠጠለፈው ማለት ነው። ያቺ ጥልፍ ምን እንደሆነ ታውቃለህ? ለሙሴ የተሰጠው 613ቱ ሕግ ማለት የታልሙድ ሕግ። ለዛ ነው ጌታ ኢየሱስ ክርስቶስ ሲናገር ለወጋችሁ ስትሉ የሚለው ታልሙድ ይላል። የእግዚአብሔርን ቃል ትሽራላችሁ የሚለው ቶራ ነው። ለዛ ነው መጽሐፍ ሲናገር ይላል ይህም ሙሴ በሕግ የጻፈለትን ነቢያትን ትንቢት የተናገሩትን የናዝሬቱን ኢየሱስን አግኝተነዋል። ሄዶ ፊልጶስ ለእንድርያስ ማለት ለናትናኤል ማለት ነው። ስለዚህ ምንድነው ሕግ አስገዳጅ ስምን አትችለውም። 613 ሕጉ 612ቱን አድርገ በአንዱ ከወደቅ ያዕቆብ እንደሚናገረው በሕግ ሁሉንም ጠብቆ በአንዲቱ የወደቀ በሁሉ ፉርሽ ይሆናል። ይኸውልህ በአካል ባትተኛ ከሴት ጋር በሀሳብ ትተኛለህ። ስለዚህ እያንዳንዱ በቀን ውስጥ ሰው አንድ ከ3000 በላይ ፊሊንጎችን ለኔርቸር እና ለኔቸር ምን ያደርጋል? ግብረ መልስ ፊድባክ ይሰጣል። በዚህ ሁሉ ውስጥ ኃጢአትን ታስባል። ሕግ ሊያጸድቅ አይችልም። ለምን መሰለህ? ሕግ ይገድላል፣ ጸጋም ይገድላል። ሕግ የሚገድለው አንተን ነው። ኃጢአትን ቆጥሮ ነው ሕግ
የሚገል። ጸጋ ግን የሚገል ለኃጢአት ነው የሚገል። ለኃጢአት አክቲቭ እንዳትሆን ይገልሃል። ህግ ኃጢአትን ቆጥሮ ሲገል፣ ጸጋ ግን ለኃጢአት አክቲቭ እንዳትሆን፣ ለዘረኝነት አክቲቭ እንዳትሆን አንተን ዊክ ያደርጋል፣ ሽባ ያደርጋል። ጸጋ ለኃጢአት ላይሰንስ አይሰጥም። እንደፈለገን እንድንኖር አያደርግም። በጽድቅ በቅድስና እግዚአብሔርን በሚመስል ህይወት እንድንኖር ያደርገናል። ጸጋ ማለት ትላንት እንደነገርኳችሁ ኮድ 4 ነው። ኮድ 4 ኢትዮጵያ ውስጥ ቡጋቲን ብትይዝ የመንግስት ነው። አታቅራራም። የመንግስት መኪና ነው። የእግዚአብሔር ጸጋ የእግዚአብሔር ነው። የእግዚአብሔር ጸጋ ሰው በዛለት፣ ጸጋ የሞላብሽ፣ ጸጋ የሞላበት ከተባለ ያ ሰው ደካማ ነው ማለት ነው። ስለዚህ ህግን ጠብቃት፣ ጸድቅ ሞላች። ህግ ለምን መሰለ? በህግ ለመጽደቅ ከፈለክ ማለት ነው እግዚአብሔር ንጹህ እንደሆነ፣ እግዚአብሔር ጻድቅ እንደሆነ መሆን አለብን። ስለዚህ ህግ ይገላል፣ ጸጋም ይገላል። ከዛስ ህግ ይቆጥራል፣ ጸጋም ይቆጥራል። ህግ የሚቆጥረው ምን እንደሆነ ታውቃለህ? ኃጢአትህን ይቆጥራል። ጸጋ ግን ስለ አንተ ኢየሱስ የሰራውን የመስቀሉን ስራ ይቆጥርልሃል። ስለዚህ በህግ ነህ ወይስ በጸጋ ነህ? በህግ ከዚህ በኋላ 4 ደቂቃ ብቻ ልጠቀም። ከ46 ነው ከ50 ጨርሳለሁ። ይኸውላችሁ ህግ ይቆጥራል፣ ኃጢአትህን ይቆጥራል። ጸጋ ደግሞ ጽድቅህን ይቆጥራል። ስለዚህ በህግ ነው መኖር የምትፈልገው፣ በጸጋ አትችልም። ለዛ ነው ጌታ ኢየሱስ ክርስቶስ መጽሐፍ እኮ ሲናገር ይላል ህግ በሙሴ ተሰጥቶ ነበርና ካለ ፓስቴንስ ነው። ይሆን አልቋል፣ ጊዜው አልቋል። ብራዘር የደርግ ወታደር የደርግ ሻለቃ የፈለገ ቢያቅራራ አንድ የብልጽግና መንግስት እንትን ይሄ ምንድን ነው የሚባለው ይሄ ታጣቂ በሽመል ይገርፈዋል። ለምን? ሲዝኑ አይደለም። ፋኖ እያለ የድሮ ዘፈን እኔ ሌላ ፖለቲካ ሳይሆን ፋኖ የሚል ድሮ ዘፈኑን እየዘፈነ ማለት ነው። ዘፈኑን እየዘፈነ ሊያቅራራ ይችላል እንጂ በፍጹም ምንም ሊሰራ አይችልም። የድሮ ገና ደማሙ እያለ እየዘፈነ ምናምን ከዘራ እንደዚህ አይ እያለ ሊደበድብ ይችላል እንጂ ምንም አቅም የለውም። ህግም በዚህ ዘመን ላይ አቅም የለው። ለምን? ኢየሱስ ያለ ህግ ሊያጸድቀን የመጣ የህግ ሁሉ ፍጻሜ ነው። አንተ መፈጸም ያቃተ። ለዛ ነው መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ሲናገር እኔ ህግና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ህግን ልፈጸም እንጂ። እስከ መቼ? ህግ እስክትፈጸም ድረስ አንዲት የውጣ አታልፍም። ኢፍ ስቴትመንት ነው። ሲፈጸምስ ያልፋል። በአንተ ህይወት ላይ ኃጢአት ብቻ እንዳይቀጥል አይደለም ኢየሱስ በመስቀል ላይ ያደረገው፣ ህግም እንዳይቀጥል ኢየሱስ አቆሞታል። ጸጋ አይሻልህም ወይ? ለምሳሌ ህግ በሙሴ ተሰጥቶ ነበረ፣ ፓስቴንስ ነው። ከዛስ በሙሴ የተሰጠው ህግ በመካከለኛ ልጅ ነው። ከዛም እንደሚል ታውቃለህ መጽሐፍ ቅዱስ ጸጋና እውነት ግን አለና በኢየሱስ ተሰጠ አይልም፣ ሆነ ነው የሚለው። ባይ ዲፎልት ሂምሰልፍ ጋድ ሂምሰልፍ ሆነ ነው የሚለው። በሙሴ ሲሰጥ ሙሴ ሰርድ ፐርሰን ነው። ህግ እንኳን አንተን ኃይለ ገብርኤል ክንፈ ገብርኤል እየሰማኸኝ ነው? ወለተ ማርያም እየሰማሽ ነው? እንኳን አንቺ ህግ ጠብቀሽ ልትጸድቂ ህጉን የተቀበለው ሙሴ በአንድ ስህተት ድንጋዩን በአለት 2 ድረስ መቶት ወድቋል። 2 ሰው ነው፣ ኢያሱና ካሌብ ነው የገቡት። በህግ ልትጸድቁ አትችሉም። በህግ ልትጸድቅ አትችልም። በክርስቶስ ጸጋ እኛ ያቃትንን ኢየሱስ መጣና እኛን ወክሎ ሲፈጽም እግዚአብሔር እኛ እንደፈጸምነው አድርጎ ተቀበለን። ስለዚህ ጸጋው ይሻላችኋል፣ ህግ ይሻላችኋል። ጌታ ኢየሱስ ክርስቶስ ያደረገውን ነገር ተመልከቱ። ጌታ ኢየሱስ ክርስቶስ መስቀል ላይ መጣ፣ ሞተ፣ መስዋዕት ሆነ፣ ራሱን አሳልፎ ሰጠ። ራሱን አሳልፎ ሲሰጥ መጽሐፍ ቅዱስ ምን ይላል? እኛ በእርሱ ሆነን በክርስቶስ ውስጥ ሆነን የእግዚአብሔር ጽድቅ እንሆን ዘንድ። ባለፈው እንዳልኳቸው ቢም ባላንስ የሚባል አለ ፊዚክስ ላይ። ቢም ባላንስ ለምሳሌ እዚህ ጋር ዮኒ ሲቀመጥ እዚህ ጋር የዮኒ ተመጣጣኝ ኪሎ ያለው ሰው ወይም በደንብ ዥዋዥ ሲሰራ መቆም አለበት። አይተሃል? አሁን እግዚአብሔር ሚዛን ላይ ሙሴን ሲያስቀምጠው ኃጢአተኛ ነው፣ ዳዊትን ሲያስቀምጠው ኃጢአተኛ ነው። ኢየሱስን ሲያስቀምጠው ስላንተ ግን እግዚአብሔርና ኢየሱስ ያሉት ጽድቅ እኩል ነው። ስለዚህ በኢየሱስ ስራ በአንድ መንፈስ ወደ አብ መግባት አለን ብሎ ኤፌሶ ምዕራፍ 2:19 ላይ የእግዚአብሔር ቃል የሚናገረው ያንን ነው። በጣም ኢንካሬጅ አደርጋቸዋል። ዮኒ የፈለገ ህዝብ ይነሳብ፣ የፈለገ ትውልድ ይነሳብ፣ አይቴሉ ብራዘር እኛ ከእግዚአብሔር ቀጥሎ ከጎን ነን። እኛ ከእናንተ ጋር ነን፣ ከአንተ ጋር ነን። ስለዚህ የፈለገ ነገር ይኸውልህ እግዚአብሔር ይኸውልህ ዳዊት ምን እንዳለ ታውቃለህ? እንዳልታወቅ ሁልጊዜ እግዚአብሔርን በቀኝ ቆሞ አየዋለሁ። እግዚአብሔር በቀኝ ይቁምልህ፣ ማንንም አትስማ። ስለ አንተ ህይወት እግዚአብሔር ፊት የሚጠይቀው ሰድቦ ስድብ ገርቦ ያበቃል። የሚገርብ እኮ አለ። እንደነገርኳችሁ ስድብ ቴካዌ አታድርጉ። ምግብ ከማክዶናልድ ከፒዛ ሀት ምናምን ስድብ ምግብ ቴካዌ አድርጉ እንጂ ስድብ ቴካዌ አታድርጉ። ማንንም እንዳሰማ አምላክ አባት በእግዚአብሔር ዙፋን ፊት የምትቆመው አንተ ነህ። ጸልዩልኝ ምና እየጸለይንልህ ነው። ከወሰንክ ወስን፣ አብረን እንሄዳለን። ሞትም ቢሆን አብረን እንቀምሳለን። እኛ ከአንተ ጋር እንጸልላን፣ እናበረታል። ወደኋላ የለም ብራዘር፣ ባቡር ወደፊት ነው የሚሄደው። እኛ አረንጓዴና እንትን ሰማያዊ የተቀባው የኢትዮጵያ ታክሲ አይደለም። እኛ ባቡር ነን፣ ወደፊት ነው የምንሄደው። በየኬላ ጉርድ ሾላ መገናኛ ምናምን አንቆምም። ወደፊት ነው ገንጥለን የምንሄደው። የተገጠመልህ የጣሊያን ጄኔተር አይደለም። የጣሊያን ያረጀ ጄኔተር ነው። 10 እንደዚህ በትንቢት የሚነሳ በመዝሙር የሚነሳ በእንትን ኖ ኢየሱስ ሲባል ጸጉሬ ይቆማል። ለምን? የህይወቴ ዋና ጉዳይ ነው ኢየሱስ። ጉዳይ አስፈጻሚ አይደል። ገንዘብ ለማግኘት ተከተልኩት። ያለ ኢየሱስ ገንዘብ ይገኛል። ይኸው ዱባይ ነው የምኖረው። እዚህ ሀገር ኢየሱስ የሌላቸው ሰዎች እግራችን እስኪቃጠል ባርቢኪው ውስጥ እንደቆመ ሰው እነሱ ምን ያደርጉናል? በ1000 በ2000 በ3000 ድራም ግባ ውጣ ምን ይላል? ያለ ኢየሱስ ማለት ያለ ኢየሱስ ይገኛል።
ኢየሱስ ብቻ ሊሰጥ በሚችል ነገር ላይ እናንተ መትከል ነው። በመጨረሻ የምነግራችሁ ነገር ህግን ፈጽማችሁ አትችሉም። ኢየሱስ እናንተን ወክሎ ሊያጸድቃችሁ ነው የመጣው። ታዲያ ሰው በስራ ይጸድቃል የሚባለው ነገር ያ የሚናገረው ሰው በክርስቶስ ኢየሱስ አምኖ የጸደቀ ሰው መልካም ስራ እንዲኖረው የሚናገር ነው። ያዕቆብ መልእክት ላይ ሰው በእምነት ብቻ ሳይሆን በስራ እንጸድቃለን የሚለው ያመናችሁትን የጸደቃችሁትን ህይወት ግለጡት የሚል ሀሳብ እንጂ ሰው በህግ ይጸድቃል ማለት አይደለም። ስለዚህ ህግ ምንድን ነው? ጨረስኩኝ። ህግ ምንድን ነው? ዲማንድ ነው። ጸጋ ደግሞ ሳፕላይ ነው። ህግ ሁልጊዜ ይጠብቃል፣ ጸጋ ደግሞ ሁልጊዜ ያቀርባል። በጸጋው በማመን ከዘላለም ህይወት እንድታርፉ እነግራችኋለሁ። ኢየሱስ ብቻውን የሚያድን ጸድቅ ጌታ ነው። አሜን አሜን። ተባረክልኝ። አሁን የምለው ምንድን ነው? በጣም ይቅርታ እንዳልክዬም አማንዬም የእናንተ እኔ ቤታችሁ ነው። ዛሬ ፕሮግራሜ ሙሉ ከፓስተር ካሳሁን ጋር ስለሆነ ከእሱ ጋር ስንጨርስ መልሳችሁ ብትገቡልኝ ደስ ይለኛል። አሁን ግን ፓስተር ካሳሁንን ለብቻ ቀጠሮም ይዤ ብዙዎቹ ሲጓጉለት የነበረ ወንድሜ ስለሆነ እሱን ልወያየው። ቅዱሴም ስለሰጠኝ ነገር ከልብ እግዚአብሔር ባርክልኝ። በኢየሱስ ነኝ እኔ አምልጫለሁ፣ ሌላውንም አስመልጣለሁ እንኳን እኔን። ስለዚህ ከዚህ በኋላ የሚያሳስብ ማንነት ለራሴም የለኝም እንኳን ለአንተ። እኔ ራሱ ግራ ገብቶኛል እና ክብር በሉልኝ ሌሎቻችሁ። እኔና ወንድም ሜን አክብሮኝ የመጣ ወዳጄንም ጭምር እኩል ጎን ለጎን ሆነን ነው አሁን የምንወያየው። እንደዚህ ሆነን እና ቅዱሴን በጣም ፎሎ አድርጉልኝ። ሌሎቹንም አማንዬም አዲስ አለ፣ ግን እንዳልኳችሁ ወደ ስለ ጌታ ሲነገር ብዙ ሰው ግር ብሎ የሚመጣበት ነገር የለም። የኔም አዲስ ስለሆነ ነው። አዲስ በፊት በጌታ በሆን ብዙ ሰው ያየኛል ብዬ አላስብም። እውነት ለመናገር አልዋሽም፣ ግን አሁን እውነቴን ነው መናገር ብዙ አለ። ይሄን ሳላቅ አይደለም የመራኝ ጌታ ነው። ስለዚህ ጌታን አሸንፎ ወደዛ የሚመልሰኝ ካለ እውነትም ሴጣን ይችላል። ይህንን ነው ብለው ጌታን አሸንፎ የሚወስደኝ ካለ እውነትም ሴጣን ይችላል። በቃ ስለዚህ ክበሩልኝ። ምንም የሚያስደነግጥ ነገር በእኔ ውስጥ የለም። የሚደናገጠው ሌላው እንጂ እኔ ድንጋጤ ያንን ነው ማለት የምፈልገው። እየነዳ ከሆነ ትንሽ ላውራ። እየነዳ ከሆነ ገስት ቫዮሌሽን ብሎ አስወጣው። እየነዳ ስለሆነ ወንድሜ ሳያቅ ነው። እንትን በእንትን ግባ፣ በፕሮፋይል እየነዳ ወደ ቤት እየሄደ ነው። ቆሞ ነበር የሚያወራኝ። እግዚአብሔር ይክበር ካስዬ፣ በጣም በጣም መወደው ወንድሜ ነው። አያችሁ እንዴት አድርጎ እንትን እንዳለው። ካስዬ ይመለሳል። ቫዮሌሽን ብሎታል፣ ተመልሶ ይመጣል። መኪና እየነዳ ላይቭ በብዛት እዚህ ላይ የሚገባ ሰው አይደለም። ዩቲዩብ ላይ ብዙ ጊዜ ያለው መዝሙሮቹ በጣም ነው የምወዳቸው። ንግግሩ በጣም የሚመቸኝ ሰው። እኔ በጣም ብዙ ቁም ነገር ያላቸው ወዳጆች ከጎኔ ናቸው። ባለ ሀብቶች ብትሉ፣ እውቀት ያላቸው ዶክተሮች ብትሉ፣ ፕሮፌሰር ብትል ምናምን ወዳጆች አለ። ወዳጅ አበዛለሁ። መልካም መልካም ሰዎችን ከጎኔ ናቸው። በሴቶችም በወንዶችም ነው ማውራቸው። እግዚአብሔር በሱ ቀብቶኛል። ጓደኞቼ በጣም አንቱ የተባሉ ናቸው። ሁሉም ጓደኞቼን ብታመጡ ኔም ኤቭሪባዲ የእኔ ጓደኞች የተከበሩ ናቸው። ክብሩን እግዚአብሔር ይውሰድ። ጓደኞቼ በሙሉ የተከበሩ ናቸው። ስለዚህ ቆይ እስቲ ልጠብቅና በረከት ክበርልኝ ትገባለህ። እኔ ወንድም አንተንም አስገባሃለሁ። አንዴ ልጠብቀውና ብዙዎቻችሁን የምፈልገው ነው እና ሙድ ለመያዝ የቸኮላችሁ ወንድሞቼ ተረጋጉ። ሌላ አዲስ ላስ የሚያደርግ ሰው ተኩ። እኔ
ማሸነፍ ይቺን ዓለም የማሸነፍ ህይወት ላይ ነኝ። ይቺን ዓለም የማሸነፍ ህይወት ላይ ነው ያለሁት። እሱንም ማሸነፍ የምችለው በእኔ ሳይሆን በጌታ በእግዚአብሔር አምላክ። ስለዚህ ያቺን ቀን የምትናፍቁ ወዳጆቼ እያየኋችሁ ስለሆነ በጣም ካሳቀኝ ዛሬ ከፖስትኩት ላይ ዮኒ ማኛ አንተ እኔ ልብሴን አንድ ሱሬን ሳልቀይር 4 ጊዜ እኮ ተቀያየርክ ያለኝ ሰውም አለና እያሳቀኝ ነው። ላይክ አድርጌዋለሁ። በነገራችን ላይ ያ ኮመንት አንደኛ ብራንድ ነው። አልፈርድባችሁም። እኔ ስለመቀያየር በሌላ እምነት ባይኖራችሁ አልፈርድባችሁ። በእውነት ነው። አንድ ሱሪ ሳልቀይር አንተ 4 ጊዜ ተቀያየርክ ያለኝ ተመችቶኛል። አልፈርድም። ለምን መቀያየር አስለምጄዋለሁ ፒፕሉን ነው። እውነትም ፍለጋ ነው ስቀያየር የነበረው እውነት ለማወቅ በእውነት እውነትን ለማወቅ በጣም ጉጉት አለኝ። የእኔ ማንነት ያ ነው። እረፍት የምታገኘው እውነት ስታገኝ ነው። አልበለዚያ እረፍት አይኖርህም። ወይ ዝም ብለህ ትቀበልና ትኖራለህ። በቃ ሃይማኖቱ ያድነኛል ብለህ ትኖራለህ። እስኪመጣ እየጠበቅኩት ነው። ሰስፔንድ አድርገውት እንደሆነ እንዳልሆነ እስቲ ደውላችሁ ጠይቁልኝ። ስልክ ቁጥር ያላችሁ ፓስተር ካሳሁንን ጠይቁልኝ። ስልክ ቁጥሩ ያላችሁ እና ተግባባን። ስላስለመድኩት ሰው በሰው መፍረድ አልችልም። እኔ ምን ቆይ ነይ ግቢና ንገሪኝ ቡካዬ፣ ጊዜ ካለሽ ወይም ደግሞ እንትኑ ሊያው ቡካዬ ቴክስቱ በጣም ስለሚሮጥ ግቢና ንገሪኝ። ሂያዝ አናዘር አካውንት ኦኬ፣ አስገቢልኝ ቡካዬ። ሌላ አካውንት ካለው አስገቢልኝ ውድ እና በእናንተ በፍጹም ብሌም ላደርግ አልችልም። እኔው አስለምጃቸዋለሁ። ሽቡ እያል ጭቡቴውን ተጫውቸዋለሁ ለበዓሉ ድምቀት። አሁን ግን እውነትም መንገድም ህይወትም እኔ ነኝ አለ። ምን ላድርግ? ይሄን አላውቅም። እውነትም መንገድም ህይወትም እኔ ብቻ ነኝ አለ። በእኔ በቀር ወደ የሚመጣ የለም አለ። ምን ላድርግ? የት ልሂድ? ቤተሰብ ያ ትንሽ ጠብቀውና በረከትን አስገባዋለሁ ወዳጆቼ። እሺ፣ በጣም የምትወዱት ወንድማችን ነው በረከት። ዮኒዬ እንዴት አለ? ብዙዎቹ ይወዷቸዋል። በስመ አብ ብዙ ወዳጅ አላቸው። ጌታ ነው የሰጠን። ሰላም በቪዲዮ ሰላም። ቆይ ሴቭ በል። ብዙ ጊዜ ስለማትገቡ እናንተ በላይቭ አሁን አለው ጋራንተ ክብሩ ይስፋ። ሁሉ ሰላም። ብዙ ላወራ አይደለም በእርግጥ የመጣሁት ከፓስተር ካስ ጋር እንዳለ ሰምቻለሁ። ግን ካስ እስኪመጣ 1-2 ደቂቃ ላውራ ብዬ። በመጀመሪያ እግዚአብሔርን በጣም አመስግኛለሁኝ ልብህን ለጌታ ክፍት ስላደረግ። ሁለተኛ ደግሞ በጣም ቴንኪው ማለት የምፈልገው ቴንኪው ፎር ዲስ ፕላትፎርም። ይሄ ሁሉ ሰው ወንጌልን እንዲሰማ እድል ስለሆንክ 5,000 ምናምን ሰው አለ አሁን የሚያይና I was really surprised። በቃ ይህን ያህል ሰው ተሰብስቦ ወንጌል እንዲሰማ ምክንያት በመሆነ በጣም እግዚአብሔርን አመሰግናለሁ። ከቅድምም 6,000 ምናምን ሰው አይቼ ነበር። እንደው እያሰብኩኝ ነበረ ከዚህ ውስጥ እኮ በቃ 4,000 ምናምን በላይ በጌታ ያልሆነ ሰው እየሰማ ሊሆን ይችላል ብዬ አሰብኩና በጣም እግዚአብሔርን አመሰገንኩ። ቴንክ ዩ ሶ ማች ዮኒዬ። እስከዛ ምናልባት 1 ደቂቃ ምናምን ተናገር ብባል እነ ቅዱሴ ምናምን ቅድምም ሲያወሩ በቃ እየረሰረስኩ ነበር። በቃ ገብቼ ዝም እንዳይል ሃሌሉያ ልበል እያልኩ ነው መሀል ላይ ሪኩዌስት ስልክ የነበረው እና አም ሶ ሃፒ። በጣም አንተን የመሰለ ወንድም ጌታ ስለሰጠኝ አይኖ ዩአር በጣም ኢንፍሉዌንሻል። ግን ደግሞ አንድ እንድታውቅ የምፈልገው ነገር ኢንፍሉዌንስንም እንድታደርግ እግዚአብሔር ነው ጸጋውን የሰጠህ። ሰው ዝም ብሎ ኢንፍሉዌንስ ማድረግ አይችልም። ባይ ዘ ዌይ የእግዚአብሔር ጸጋ ካልበዛለት በቀር ማለት ነው።
እና አሁን ደግሞ ኢንፍሉዌንስ የማድረግህን አቅም ለወንጌል ደግሞ ስታደርገው በጌታ ስም እንዴት ደስ ይላል። በቃ ለተፈጠረበት ዓላማ ብቃትህ ዋለ ማለት ነው። እና ሶ ሃፒ። እኔ እንጃ አንድ ደቂቃ ተናገር ብባል ብዙ ጊዜ ስትል እሰማለሁ። ክብሩ ይስፋ የእናትና የልጁ ስትል እና ዛሬ ስለሱ ስትናገር በጣም ገረመኝ። ተሳስቼ እንደዚህ ያልኩ ስትል የሚገርምህ ድንግል ማርያምን ወዳታለሁ፣ በጣም ወዳታለሁ፣ የጌታ እናት። ነገር ግን ደግሞ በፊትም ስትል ክብሩ ይስፋ የእናትና የልጁ ስትል ዮኒዬ በደንብ ቢረዳው ይህንን ነገር ክብሩ ይስፋ የእናትና የልጁ ሳይሆን ክብሩ ይስፋ የአባትና የልጁ ይል ነበር እላለሁ። ምክንያቱም መጽሐፍ ቅዱስ ሲነግረን ዮኒዬ ጌታችን ኢየሱስ ክርስቶስ መስቀል ላይ ከከፈለልን ዋጋ እኩል ባልተናነሰ እግዚአብሔር አብም ዋጋ ከፍሎልናል። እግዚአብሔር አብም የሚወደውን ደስ የሚሰኝበትን አንድ ልጁን ነው በመስቀል ላይ የሰጠልን። አዎ በደንብ ኮራ ብለህ እንዲህ ማለት ትችላለህ። ክብሩ ይስፋ የአባትና የልጁ። አንድ ሁለት ጥቅስ ላንብብላችሁ። ፓስተር ካስ ሲመጣ ቀድማችሁ ንገሩኝ። ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ እንደዚህ ይላል፣ ሰዎች ሁሉ ይላል አብን እንደሚያከብሩት ወልድን ያከብሩት ዘንድ ወልድን ያከብሩት ዘንድ። ዮሐንስ ራእይ ምዕራፍ 5 ላይ ሄዳችሁ ስታነቡ በተመሳሳይ ላንብበው። እንደውም ጥቅሱ 5:13 ላይ ነው እንደዚህ ይላል። 5:13 እንደዚህ ይላል፣ በታላቅም ድምፅ የታረደው በግ ኃይልና ባለጠግነት ጥበብን ብርታትም ሞገስም ይገባዋል ካለ በኋላ በሰማይና በምድር ከምድርም በታች በባህር ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያሉትን ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን አሉ ይላል። ስለዚህ በዙፋኑ ላይ የተቀመጠው እግዚአብሔር አብ ነው። ለበጉ ደግሞ የተባለው እግዚአብሔር ወልድ ነው። መጽሐፍ ቅዱስ በተደጋጋሚ ለአባትና ለልጁ ክብሩ ይስፋ ይላል። ፓስተር እንደመጣ አውቃለሁ። 1 ደቂቃ ይሰጠኛል። እሺ፣ በጣም የሚገርም ነገር ልንገር ዮኒዬ። መጽሐፍ ቅዱስ ላይ ሎ ፈርስት ሜንሽን የሚባል ነገር አለ። የመጀመሪያ የመጠቀስ ህግ ይባላል። ሄርሜኔቲክ ወይም የመጽሐፍ ቅዱስ ስነ አፈታት ላይ አንድ ቃል ይባላል ለመጀመሪያ ጊዜ ሲጠቀስ ትልቅ ትርጉም አለው ይባላል። ለመጀመሪያ ጊዜ መጽሐፍ ቅዱስ ላይ ፍቅር የሚለው ቃል መቼ ቢጠቀስ ጥሩ ነው? ለመጀመሪያ ጊዜ ፍቅር የሚለው ቃል የተጠቀሰው ወንድ ልጅ ለሴት ልጅ ያለው ምናምን አይደለም። መጽሐፍ ቅዱስ ላይ ለመጀመሪያ ጊዜ ፍቅር የሚለው ቃል የተጠቀሰው አባት ለልጁ ያለውን ፍቅር ነው። እሱም የዘፍጥረት ምዕራፍ 22 ላይ ነው። እግዚአብሔር አብ አብርሃምን የምትወደውን አንድ ልጅህን ሰዋልኝ ሲለው ማለት ነው። ብዙ ሰው የአብርሃምንና የይስሐቅን ታሪክ በብዙ መንገድ ይተረጉመዋል። እውነተኛው ትርጉም ግን እግዚአብሔር ስለ ራሱ ልጅ እያወራ ነው። አብርሃም በቦታው ላይ ስሙ ራሱ አብርሃም አይደለ? አብን ነው የሚወክለው። እግዚአብሔር አብን ነው የሚወክለው። ልጁ ይስሐቅ ደግሞ እግዚአብሔር ሲናገር ዘፍጥረት 22 ላይ የምትወደውን አንድ ልጅህን ስጠኝ ነው ያለው። አብርሃም በሰዓቱ የሚገርምህ ሁለት ልጅ ነበረው። እግዚአብሔር ግን አንድ ልጅህን ይለዋል። ለምን ካልከኝ እግዚአብሔር እያሰበ ያለው የአብርሃምን አንድ ልጁን አይደለም፣ የራሱን አንድ ልጅ እያሰበ ነው። ስለ ልጁ ስለ ኢየሱስ ክርስቶስ እያሰበ ነው። ክፍሉን ሙሉን ስታነብ አብርሃም ልጁን ይስሐቅን እንጨቱን አሸከመው ይላል። ልክ ኢየሱስ ክርስቶስ መስቀሉን ተሸክመው እንደወጣልን ማለት ነው። መጽሐፍ ቅዱስ ከዘፍጥረት ጀምሮ መጽሐፍ ሁሉ ስለ እኔ ይናገራሉ ብሎናል ጌታ ኢየሱስ። ይተረጎሟል። ብሉይ ኪዳን ዝም ብሎ አይነበብም። ከዘፍጥረት እስከ ራእይ ስለ ኢየሱስ ነው የሚያወራው መጽሐፍ ቅዱስ። ስለዚህ ምንድን ነው የሚለው እዛ ክፍል ላይ ስታነብ በተደጋጋሚ አባትና ልጁም ወደ ተራራው ወጡ ይላል። እየደጋገመ ሁለቱም ወደ ተራራው ወጡ ይላል። ምን ለማለት ፈልጌ ነው ታውቃለህ ዮኒዬ? ኢየሱስ ክርስቶስ ሲንገላታ እኮ እግዚአብሔር አብ የሚወደው አንድ ልጁ ነው እየተንገላታ እያየ ያለ። መጽሐፍ ቅዱስ ሲናገር በደዌ ያደቀው ዘንድ ፈቀደ ይላል። እግዚአብሔርም ያ እኮ የእግዚአብሔር አብን ፍቃድ ነበረ። የኢየሱስ እኮ ሞት አንድ ልጁን የሰጠን እኮ እግዚአብሔር አብ ነው። ክብር ለአብ፣ ክብር ለወልድ፣ ክብሩ ይስፋ የአባትና የልጁ። እናቱንም በጣም እንወዳታለን። ግን ከዘላለም አባት የሆነው የእግዚአብሔር አብ አንድ ልጁን ሳይሳሳ ስለ ሁላችን በመስቀል ላይ እንጨቱን ይዞ ሲወጣ መጽሐፍ ቅዱስ ሲናገር ጌታ ኢየሱስ በጌተ ሰማኒ ፍቃድ ብትሆን እቺ ጽዋ ከኔ ትለፍ አለው እግዚአብሔር አብን አባቱን ሲጠይቅ። አባቱ ግን ፍቃዱ ለእኔና ለእናንተ በመስቀል ላይ እንዲንጠለጠልልን ነበረ። ሲገረፍ አባቱን በሰዓቱ የሚሰማውን ስሜት እናንተ አስቡት። ስለዚህ መጽሐፍ ሲናገር እንደዚህ ይላል፣ በእርሱ የሚያምን ሁሉ
የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል። ጋድ ሶ ላቭድ ነው የሚለው። እንዲሁ የሚለው ቃል ይህን ያህል ወዷል ነው። ምን ያህል ቃላችሁ? እግዚአብሔር አብ የሚወደውን ደስ የሚሰኝበትን አንድ ልጁን ስለ እኔና ስለ እናንተ መስቀል ላይ እስከ ማንጠልጠል ድረስ ወዶናል። ተወዳጆች፣ እግዚአብሔር አብ ልጁን ኢየሱስ ክርስቶስን ምን ያህል እንደሚወደው ካላወቃችሁ እናንተ ምን ያህል እንደተወደዳችሁ መቼም አይገባችሁ። ዮኒዬ በጣም ወድሃለሁ። ሌሎቻችሁም ጸጋ ይብዛላችሁ። አምሶሪ ጊዜያችሁን ስለተሻማ በፕሮግራም አመጣለሁ። በፕሮግራም ይዘን ጊዜ ሲኖር በደንብ አስተዋውቄ በጣም የሚወዱ ብዙ ወንድምና እህቶች ስላለ በወንጌል የሚወዱ ደስ ብሎኝ ይሄን ነገር እንድታደርግልኝ እፈልጋለሁ። በጣም ተባረክልኝ። ይህን የሚያለ ህዝብ አግኝቼ ነው እንዴ? በደስታ ደስ ብሎኝ የተጠማ የእግዚአብሔር ህዝብ ብዙል። እግዚአብሔር የወደዳቸው ወንጌል ያልነካቸው እንደኔ በወንጌል አልተነካውም ነበር። የሚፈልጉ መሻትን የሚፈልጉ እውነተኛውን መንገድ ማወቅ የሚፈልጉ በጣም ብዙ በውስጥ የሚጽፉልኝ ብታይ ታነባል። እኔም ኮንፊውዝ ሆኛለሁ ስል ገባ። እኔም አላውቀውም ነበር አለመቅረቤ። እግዚአብሔር ቀን አለ። ይሄን አምናለሁ። እግዚአብሔር ቀን አለ እና እግዚአብሔር ነው የገለጸው እንጂ እኔ አይደለሁም። እንደዚህ የተባረካችሁ በወንጌል የበረታችሁ ምን ያላችሁ ሳትንቁኝ፣ የረሱ ተሳዳቢ ነው ይደደዛ ማለት መብታችሁ ነው። ማን ከልክሏል? ወንድማችን ነህ፣ ከጎንነን እንጸልያለን ብላችሁ ነው። የእሱ ምን ዋጋ አለው? ስንቱ ነው የሚለኝ አይደል? ግን በክርስቶስ ስሆን ስታዩ እግዚአብሔር የኛ ወንድማችን ነው ብላችሁ ነው በሙሉ የመጣችሁ። አንድ ቀን ሪኩዌስት አድርጋችሁ መጣቁ አንድ ቀን። ምክንያቱም ከኃጢአተኛ ጋር ለምንጠሩ ግን ወደ ክርስቶስ መምጣት የሚፈልጉትን መሻት የሚፈልጉትን በሙሉ የምትፈልጉ ወንድምና እህቶች በክርስትና አላችሁ። እግዚአብሔር በረከቱን ያብዛላችሁ። እግዚአብሔር በረከቱን ያብዛላችሁ። ወንጌል በሙሉ በኢትዮጵያ ተሰብኮ ሰላሟ እንደሚመጣ እርግጠኛ ነኝ። አሁን እኔ የገባኝ በጦርነት ሳይሆን በወንጌል በጌታ በኢየሱስ ክርስቶስ ስም ሙሉ ኢትዮጵያ ሰላሟ ይመጣል። ወንጌል ነው ሰላም። ወንጌል ሕይወት ሲሆን ሰላም ነው። ጸቡ፣ ዘረኝነቱ፣ አለመከባበሩ ምኑ ባዶ ይገባል። ስለዚህ የወንጌል ኃይል ልዩ እንደሆነ አምኛለሁ። በፖለቲካውም የምታውቁኝ ናችሁ፣ በሌላውም የምታውቁኝ ናችሁ። ግን ከወንጌል በላይ ምንም እንደሌለ አምኛለሁ። እኔን ያንበረከከኝ ወንጌል እንጂ ሰው አለ ወንጌል እንጂ ሰው አላንበረከከኝም። እና ጌታ በፍቅሩ ስለወደደኝ እኔ የገባኝ ወንጌል እንደኔ ላላችሁ ወንድምና እህቶቼ እናንተን ቤት ይግባ። እውነቴን ነው የምለው። ምንም ቢሰድቡኝ የማልቀየማቸው አወዳጋ እሱ ነበርኩ። ማንም የፈለገውን እዚህ ጋር ቢሰድበኝ የማልቀየመው እኔ ነበርኩ። 15 ዓመት የእነሱ ሳንዴ 2 ኮመንት ነው። 15 ዓመት ስለጠልጣቸው ነበርኩኝ ስለሆነ ስለዚህ እኔ ምንም ቅሬታ አይኖረኝም። እዚህ ጋር ዮኒ ማኛ ቅር ይለዋል እንዳትሉ አደራ። የምትፈልጉትን የመናገር መብት አላችሁ። ከሰው ኮመንት የምትፈልጉትን ማለት ትችላላችሁ። ነበርኩኝ አውዝዋኑ አሳዳጅ የነበርኩ ነኝ፣ ተሳዳቢ የነበርኩ ነኝ፣ አላጋጭ የነበርኩ ሰው ነኝ። የተባለው ኃጢአት የተባለ የምኖርበት ሰው ነው። ስለዚህ ፈጣሪ ሲፈልግ ነው ይሄ ነገር ሊሳካ የሚችለው። እና ወንድሞቼ ጠንክሩ። መጽሐፍ ቅዱስ ማንበብ ነው ትልቁ። አንብቡ፣ ጌታን ፈልጉ፣ ጌታችሁን ዘግታችሁ ጸልዩ። ሌላ ምንም አይፈልግም ጌታ። በጸሎት ይመጣል፣ በጸሎት ያገኛል። እኔ አባታችንን ሲናገሩ ቤቴን የዘጋው 3 ቀን አንድ ምላሽ አልሰጠው። ዮኒ ማኛ ጠረግርግልን፣ እኚህን ሰውዬ ስደብልን፣ እመቤቴን እኮ እንትን አሉብን ምናምን ብለው ሲሉ ደንግጫለሁ። አትደንግጡ የተባለው ውሸት ነው። ደንግጠ ነው። ከዛ በኋላ ነው ገባ እሱ ራሱ ስፈልገው የተገለጸው። እና እግዚአብሔር ክብሩን እግዚአብሔር ይውሰድ ለማለት ነው። ፓስተር ካስዬ ከመጣ ለሚነው አስገቡልኝ፣ ካልመጣ ግን ዮኒዬ ደካማ ነው አይችልም፣ ይሄ ተራ ነው የተባለን ሰው እግዚአብሔር ይጠቀማል። አዲስ ኪዳን ላይ ዋና ወንጌል ሰባኪ
ሶስት ጊዜ ኢየሱስን የካደ ሰው፣ ሶስት ጊዜ ኢየሱስን ክዶ የነበረ ነው። ያው ከኢየሱስ ጋር ጊዜ አሳልፎ ጴጥሮስን የዛኔ ቢኖር ይቀልዱበት ነበር። አሁንስ አክደው ምናምን ይሉት ነበር። መጀመሪያ ጻዳጅ ነው፣ ዝም ብሎ ኃጢአተኛ ነው። ቀጥሎ ኢየሱስ ኢየሱስ ብሎ ታይቷል። ከዛ ቀጥሎ ደግሞ ኢየሱስን ገረድ ፊት 3 ጊዜ ክዶታል። ከዛ በኋላ ግን በአደባባይ ተነስቶ ወንጌል ሰብቷል። እኔ ማምነው እግዚአብሔር በአንተ ላይ የሚሰራውን ነው እንጂ እኔ ራሴንም አላምንም። እንኳን አንተን ይሰረና ራሴንም አላምንም። ኖባዲ ሃዝ ኤኒ ጋራንቲ። አወር ጋራንቲ ኢዝ ራሱ the grace of God። ስለዚህ በዚህ አጋጣሚ እንደውም አንድ መጨረሻ ላይ ማለት የምፈልገው አትደንግጡ እንደተባለ ሰምቻለሁ። እስቲ እኔ ደግሞ ደንግጡ ልበል። ደንግጡ። በራሴ በስራዬ ጸድቃለሁ ብላችሁ የምታስቡ ሰዎች በመጨረሻው ዘመን ስራችሁ ይወራረዳልና። we are not just talking about የሆነ religious groups, we are talking about an eternal life my friend። እያወራን ያለነው ስለ ዘላለም ህይወት ነው። በአደባባይ በህዝብ ፊት አስመስለ በጓዳህ ግን በቆሻሻ ተከምሮ ዮኒን የሆነ ቀን ያየውን ፊት ለፊት የሚታየውን ታወራለህ። አንተ ግን በጓዳ መጽሐፍ ቅዱስ ምን እንደሚል ታውቃለህ? በኖራ የተለሰናችሁ መቃብሮች ናችሁ ይላል። ማለት ከውጭ ሲታዩ ጻድቅ የሚመስሉ አሉ፣ ከውስጥ ግን ጓዳቸው ቆሻሻ ብቻ። ስለዚህ እናንተ በራሳችን ጥረት እንጸድቃለን ምናምን ብላችሁ የምታስቡ ሰዎች፣ መስቀል ላይ የተሰራላችሁን ስራ ዞር ያደረጋችሁ ሰዎች ደንግጡ። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ሰዎች ጊዜው አጭር ነውና ደንግጡ። አሁንም እነግራችኋለሁ፣ ባላችሁ ጊዜ ኢየሱስን ያላመናችሁ መስቀል ላይ የተከፈላላችሁን ንጹህ ትኩስ ዋጋ ማየት እምቢ ብላችሁ ሌላ ቲርኪ ሚርኪ የራስህን ድንጋይ መቧጠጥ፣ የራስህን ገመድ እንትን ማድረግ፣ የራስህን ለታይታ የምትሆን የአስመሳይነት ጾም ያመናችሁ ሰዎች ደንግጡ። አሁንም እነግራችኋለሁ፣ መዳን በሌላ በማንም የለም። ራሴን አድናለሁ ብላችሁ የምትፍጨረጨሩ ሰዎች ደንግጡ። ኢየሱስ ክርስቶስ ብቻ ከዚህ ድንጋጤ ያድናችኋልና እጃችሁን ለወንጌል ስጡ። ዮኒዬ ምንድነው ፕላኑ? እስቲ ኔትወርኩን ቼክ ላድርግና እስካሁን አልመጣም። አንድ እህት ያለች እሷን ማስገባት አለብኝ። አንተን በትልቁ አመጣሃለሁ። በትልቁ ጊዜ ወስጄ በስልክም እናወራለን። ተባረክልኝ። ብዙዎቹ ይወደዋል፣ ብዙዎቹ ያከብረዋል። በደስታ ነው ዘለ መጣ። የክርስቶስ ስም ሲጠራ ሮጥ የመጣኸውና ክብር በልልኝ። በጣም ገናሳይፎዩሺ የምር እግዚአብሔር ደግሞ ጸልያለሁ በቤቱ እንደሚያጸና አልጠራጠርም። ሰላምን አግኝቻለሁ አባቴ፣ ሰላም አገኘ። አሜን አሜን። መዝሙር 26 አጀንዳ እንደነበረ አታውቅም አንተ፣ አታውቀውም አባቴ። ስንት አጀንዳ እንደነበረ ሰላሜን ነው የሰጠኝ። በብሔር ብትለው፣ በዘሩ ብትለው፣ በግለሰብ ስድድብ ብትለው፣ በምኑ ብትለው የሌላ አጀንዳ አለ እንዴ ለእኔ የሚመጣል? ከእሱላ ሰላሜ ኢየሱስ ሆነ። እሱ ሲሰበክ መስማት በቃ ስክሮል ሳረግ ይኸው እግዚአብሔር ምስክሬ ነው። ስክሮል ሳረግ የጌታ ከሆነ ሪፖስት አደርጋል፣ ሌላ ከሆነ ወዲያውንም አለ። በቃ እሱን መስማት ብቻ ነው የምፈልገው። ምንም ሌላ አልፈልግም። ምንም ነገር ሌላ መስማት አልፈልግም። እና ተደሰትኩበት፣ አረፍኩበት። እረፍቴን የሰጠኝና ገና ብዙ ነገር ያደርጋል ብዬ በዚህ ሰዓት ከተደሰትኩበት ታስበዋለህ ስኖርበት ምን ልሆን እንደምችል። በዚች በአንድ ሳምንት ውስጥ ያለኝ እረፍትን እኔ ነኝ የማውቀው። ማንም ዮኒ ማኛ ጋር አጀንዳ አለ ብሎ የሚመጣ የለም። ኢየሱስ አለ ብሎ ነው የሚመጣ። ማንም ዮኒ ማኛ ጋር ሌላ አጀንዳ አለ የሚለው ጠፍቶ ኢየሱስ ነው ያለው ተብሎ ነው የሚመጣውና ለዚህ ክብር ያበቃኝ እሱ ይክበር ይመስገን። እሱን ነው የምለው። ክበርልኝ። ይውዬ ምላት አንድ እህት አለችኝ፣ እሷን ማምጣት ስላለብኝ ነው። በጣም ይቅርታ ቤክዬ፣ እናወራለን። ተባረክልኝ። አሜን አሜን። ክበርልኝ። ዋው ይውሻ ሰላም ነው ዮኒዬ? በጣም ደስ ብሎኛል እኮ። እኔ እኮ በጣም መሰክርልክ ነገር ነበረኝ። አይ ነው። እስቲ በቪዲዮ እኝልኝ። እሺ እሺ። የእሷ ነው የሚደንቀኝ። ከኔ የእሷ ይደንቀኛል። ከሻ ነው የሚደንቀኝ።
ዮኒ ማኛ በጣም ተናግሬያለሁ። ምንድን ነው ያልኩት? በፍቅር ላይ የተናገርኩት። ለምን እግዚአብሔር የሚመጡ ሰዎች በጣም ደስ ይሉኛል። በጣም ነው። ለምን ሌላው እኮ እንትን አይልሽም። ይሄ ሙዱን ምናምን ሰው ይወደዋል። ግን ወደ እግዚአብሔር ስቴጅ ግን ይገፉሻል። የሚደንቅ ነው። ወደ እግዚአብሔር ስቴጅ ይገፉሻል። አይደንቅም? በጣም ይደንቃል። እኔ አንድ ጊዜ እግዚአብሔርን ላመስግን። አንድ ጊዜ እግዚአብሔርን ላመስግን። እግዚአብሔር አምላኬ ሆይ አመሰግናለሁ። የኔ ጌታ ስምህ ይባረክ፣ ስምህ ይባረክ። የኔ ጌታ ስምህ ይባረክ። አንተ ጌታ አንተ ትችላለህ። የኔ ጌታ እኔን የቀየርክ ጌታ፣ እኔን የለወጥክ ጌታ፣ ዛሬም ወንድሜን ስለነካኸው፣ ወንድሜን ስላገኘኸው አባባ አመሰግናለሁ። ኢየሱስ ስምህ ይባረክ። እኔ እንዴት እንደተደሰትኩ እኔ የማውቀው። አምላኬ ሆይ ስምህ ይባረክ። ለአንተ ክብርና ምስጋና ይሁን። ስለ ወንድሜ በጣም እጅግ አድርጌ አመሰግናለሁ። ይሄንን ቀን ስላመጣ፣ እችን ቀን ስለፈጠርክ ጌታ ሆይ ከዘመናት በፊት ስለምታውቀው፣ እኛ ከማህፀን ሳንሰራ በፊት ያኔ ደም ሳንሆን ያወከን ወደ አንተ እንደምንመጣ አባባ አመሰግናለሁ በልጅ በኢየሱስ ክርስቶስ ስም አሜን። ዋው! እኔ በጣም ደስ ብሎኛል። እግዚአብሔር ይመስገን። ታውቃለህ እኔ ወደ ጌታ እንደመጣው አንተ ነህ ወጥተህ ስለ እኔ ያንን ጊዜ የተናገርክልኝና ማንም ያንን የመጥፎ ምናምኑን ነው የሚፖስቱት የሚናግዱበት የነበረው። ግን አንተ የዛን ሰዓት ከፖስት እንደዛ ካልክ በኋላ ማለት ነው በቃ ውስጤ ስለአንተ ያስብ ነበረ ሁል ጊዜ እና በጣም አመስግኛለሁ። ቁጭ ብዬ እንደዚህ እና አንድ ቀን ተኝቼ በህልሜ ማለት ነው የሆነ ድግስ ይመስለኛል እዚህ ቤት ውስጥ ማለት ነው ምግብ ሰርተን የኢትዮጵያ ምግብ አንተ መጥተህ ከኔ ቤት ምግብ ስትበላ ምንድን ነው የበላው? እኔ ያንቺን የተረፈሽ ነው የምበላው ትለኛለህ። ኖ ደህና ምግብ ብላ ዮኒ፣ የእውነት ኢትዮጵያ ሳልሄድ ነው የምልህ። ኢትዮጵያ ሳልሄድ በፊት ከኖቨምበር በፊት እና ለብዙ ሰው ተናግሬያለሁ። ዮኒ ይህ ደህና ምግብ ብላ። ኖ እኔ ከአንቺ የተረፈሽን ነው የምበላው አልከኝ። እኔ ከዛም በኋላ እንደምትመለስ እግዚአብሔር ለእኔ ቸርነት ያደረገ አምላክ ለአንተ ቸርነት እንደሚያደርግልን አምን ነበረ። በውስጤ ሁልጊዜ ነበረ ማምነው እና ደስ ነው ያለኝ። በጣም ነው ደስ ያለኝ። በጣም ደስ ብሎኛል። እግዚአብሔር ስለረዳ፣ እግዚአብሔር ስላገዘ፣ ደግሞ ካለ እግዚአብሔር እርዳታ ጌታ ኢየሱስ ጌታ ነው ብሎ ካለ መንፈስ ቅዱስ እርዳታ ሰው ሊናገር አይችልም። እኔ የነበርኩበትን አይተሃል። ታሪኬን የለወጠ እኔ እኮ ለራሴ ይገርመኛል። ለራሴ ይገርመኛል። ራሴን ራሱ አላምነውም እስከ ዛሬ ድረስ። እንዴት አድርጎ ነው የሰራኝ? እንዴት አድርጎ ነው እንደዚህ ያበጀኝ ይለዋለሁ። እግዚአብሔርን ሁልጊዜ አመሰግነዋለሁ። አሁን ደግሞ አንተን እንደዚህ አድርጎ እግዚአብሔር ሲያመጣት ወደ ራሱ ምን ይፈለጋል? ገና ጂጂክያን ጠብቃለሁ። እኔ ጠብቃለሁ። ጂጂክያ ትመጣለች። ሁሉ ዓለምን ይጠቀልላል። በነሱ በተናቁት ተሰዳቢ ናቸው ባለጌ ናቸው በተባሉት እግዚአብሔር ይሰራል። ሲሰራም አይተነዋል። እኔ አሁን በቃ እኔ መንፈስ ቅዱስ እንዳዘዘኝ ነው። ቲክታክ ላይ አሁን እንደወጣ ምንም ነገር አይሰማኝም። ምንም ንቄዋለሁ ዓለምን። ቲክታክ አልፈልግ ምን አልፈልግ። ቤቴ መጸለይ፣ ቸርቼ መምጣት፣ እዚህ ጋር በቃ እግዚአብሔርን ብቻ ማክበር። ከመጣውም ከለቀኩም የእግዚአብሔርን ቃል በጣም በሚደንቅ ሁኔታ ነው እግዚአብሔር የቀየረኝ እና እግዚአብሔርን አመሰግነዋለሁ። በጣም ደስ ብሎኛል። በፕሮግራም እንዴት ግን መቼ ነው በምን ጉዳይስ ወደ ጌታ ልትመጪ ቻልሽ? ወይኔ የኔ ጉዳይማ ወይኔ ብታይ እንዴት መሰለክ ዮኒ፣ አሁን ፓስተር ካስዬን አልይዘውም። ትንሽ አጠራርሽ አንድ ቀን ግን ምስክርነት በደንብ ትነግረኛለች። እሺ የሆነ ጊዜ ማለት ነው ደክሞኝ ነበረ መጠጣት፣ ደክሞኝ አስጠልቶኝ ነበረ እና ስተኛ ምናምን እኔ በፊት በጌታ ቤት ነው ያደግኩት። የሚገርም ነገር ተሐድሶ ብለው ከተባረሩት ከዛ ቤት ውስጥ ነው የወጣሁት። ያደግኩት መጽሐፍ ቅዱስ እያነበብኩ ነው ያደግኩት እና እዚህ ሀገር ስመጣ ነው ሁሉ ነገር እንደማላቀው ጌታን ቁጭ አድርጌ ወደ ሌላ ነገር ውስጥ የገባሁት እና እንደዚህ ቲክታክ ምናምን ስጀምር በቃ ኮሮና ከመጣ በኋላ ነው በጣም እንትን ያልኩትና የሆነ ቀን የሆነ ልጅ ያለቅሳል መጥቶ እኔ ጋር እዚህ ገስት ላይ መጥቶ የአለቀሰ በጣም አለቀሰ። ምን ሆነክ ነው የምታለቅሰው? ዋለው
ኖ በቃ ይሄ የሚዘዋወረውን ወድቄ የነበረውን ቪዲዮ ምናምን ሲያይ ሲጸልይ የኔ ምስል ነው የሚመጣበት፣ መንፈስ ቅዱስ የኔን ምስል ነው የሚያመጣበት እና በጣም ነው ስቅስቅ ብሎ ነው የሚያለቅሰው። ልጁ ኢሮፕ ነው የሚኖረው እዚህ እና አላውቀውም። ኧረ አታልቅስብኝ እና ደነገጥኩኝ። የሆነ ልጅ እንደዚህ መቶ ወንድ ልጅ እንዲህ ሲያለቅስ ምን ሆኛለሁ ብዬ ወደ ራሴ ልክ እንደሆንኩ ነበረ ማውቀው። እኔ ልክ ነኝ ብዬ ነው ማስበው። ከዛ ወደ ራሴ ልጁን ስልክ ተቀያየርኩት። በቃ አታልቅስብኝ በውስጥ አዋራኝ ምናምን ብዬ ቀጠልኩኝ ማለት ነው መደነሴን መጨፈሬን። ከዛ ልጁ መደወል ጀመረ። ትሪት ያደርገኛል፣ ያዋራኛል። ምንድን እኔ እንደዚህ ሆኛል፣ ይመሰክርልኛል። እኔ አሺሽ አጫሽ ነበርኩ፣ እኔ እንደዚህ ነበርኩ፣ እኔ እንደዚህ ነበርኩ። እግዚአብሔር የማይሰራውን ስራ ጠይቂኝ ብሎ በቃ ትሪት ያደርገኛል፣ ይመሰክርልኛል። ትንሽ አንድ 15 ቀን 20 ቀን ምናምን እንደዚህ ካወራሁት በኋላ መቀጠል አልቻልኩም። የሆነ ቀን አርብ ትዝ ይለኛል ኦንላይን ልገባ ጫት ቅሜ፣ ደረቅ ጫት ደግሞ መጠጡ እንድቀንስ ብዬ ጫት ጀመርኩ። ጫት እንኳን ብዙም አልወድም ነበር። ጫት ጀምሬ ቆይ ትንሽ ቅሜ ምርቅን ብዬ ሽሻይን ቁጭ ብዬ ደወለ። የት ገባሁ? ፀሐይ የምትባል ሴት ጋር ገባሁ። ይዛን ቀን ምን እንዳስገባኝ አላውቅም። ዝም ብዬ ልኬላት ገባሁ። ስለ መጽሐፍ ቅዱስ ቁጭ ብዬ እኔ ሺሻ እያጨስኩ ነው የምሰማቸው። እየሰማሁ እንዴ ምን ታደርጊያለሽ ዛሬ ደግሞ ፀሐይ ቤት ገባሽ እንዴ ምናምን ብሎ ደወለልኝ። ከዛ ወጣሁኝ፣ አዋራሁት። ዛሬ እወጣለሁ አርብ ነው እያልኩት በቃ ችግር የለም አቀዝቅዥ። አንድ ቀን ግን ታይ ብሎኝ አያውቅም። አቀዝቅዥ ቢራሽን ቤተኛ ሆነ በቃ ከእኔ ጋር ያዋራኛል ምናምን። አቀዝቅዥ ስንት ቢራ ገዛሽ ምናምን ይቀልደኛል እንጂ በግድ ግግም ብሎ ኃጢአት ምናምን ብሎ እንትን አላለኝም። ግን የራሱ ምስክርነት ግን ይሰጠኛል ከየት እንደወጣ ይችላል እግዚአብሔር። እሺ አዎ። ከዛ የዛን ቀን 4 ቢራ ጠጣሁልክ። 4 ቢራ ጠጥቼ 5ኛው ላይ በልገራዬ ልታጠብ ልቀቀኝ አልኩት። እያወራኝ እሺ ታጠቢና ተመልሼ እደውላለሁ አለኝ። እሺ ብዬ ታጥቤ ራሴን የመሰለኝ የደወልኩለት። ቆይ በደንብ ልጋጋል ተጋግዬ ነው የምገባው እንጂ እኮ ማውራት አልችልም። ለሌላ ጊዜ ቪዲዮ መክፈት አልችልም። ካልሰከርኩ አልችልም። ከዛ ቀንም ቢሆን ምንም ጠጥቼ ነው የምገባው። እውነቱን ስነግርህ ጠዋትም ቢሆን ማታም ጠጥቼ ነው። አፌን የሚከፈተው በመጠጥ ነው። ካለበለዚያ አልናገርም። ከዛ እየጠጣው በቃ አሁን ትገቢያለሽ መዝሙር ነው የምትከፍችው። ደግሞ አንዳንድ ጊዜ መዝሙር ነው የምከፍተው። በለቅሶ ነው የሚያልቀው ቤቴ። አንዳንድ ጊዜ ዘፈን ነው። በቃ እንዲህ ዝብርቅርቅ ያለ ህይወት ነው የምኖረው። እና በቃ ዛሬ አለኝ ክፈቺ አብሬሽ እስከምትፈልጊው እስከምታመሺው ድረስ ቢራው ካላለቀ አልዘጋም እና አብሬሽ ሆናለሁ አለኝ። እሺ ብዬ አብሬ ሆንኩኝ። እየጠጣው እያወራው እንደ ጠረጴዛ ላይ እየጠጣው ማለት ትንሽ ልጸልይልሽ እስከ መግባትሽ በፊት ልጸልይልሽ አለኝ። እሺ አልኩት። እሺ ብዬ ፈቃደኛ ነው። አንድ ቀን ልጸልይልሽ ብሎኝ አያውቅም። እሺ ብዬ ጸሎቴ ሲጸልይልኝ ማለት ነው እዛው የተቀመጥኩበት ተንበረከኩኝ። አላውቀውም እንባዬ እየፈሰሰ በቃ እንደዚህ የሚወድሽ ጌታ አለ እያለ ምንም አይደለም ይሄ መጠጥ ምንም